ክሬሽን ላይ ፍጥረት ላይ ስታወራ እኮ እግዚአብሔር ያን ሲፈጥር ፓወሩንም ኃይሉንም መንፈሱንም ሰጥቷልና መንፈስ ቅዱስ በውስጣቸው አለ እኮ ነው ብለህ ያልከኝ። በትክክል የእግዚአብሔር መንፈስ በቡዲዝም በእስልምና ሃይማኖትም በተለያዩ ሃይማኖት ውስጥ ባሉት ውስጥ ሁሉ የእግዚአብሔር መንፈስ በእነሱ ይኖራል ማለት ነው። በትክክል በሰው ተማርከው ይሄንን ራሴ ገለጸልኝ እግዚአብሔር። በእኔ የሚያምን የህይወት ውሃ ወንዝ ከሆዱ ይፈልቃል አላል። በእሱ ስማያምን ይሄ የህይወት ውሃ ከሆዱ ይፈልቃል በሚገባ። አንተ ክርስቶስን አሁን ተቃወምከውና ምን አልክ? አይ ሰውየው አመነም አላመነም መፍለቁ አይቀርም እያልካ ነው። ይፈልቃል እንደሚፈልቅ ከፈለግ። ስለዚህ ክርስቶስ ተሳስቷል እያልከኝ ነው። አልተሳሳትም። እነሱ በክርስቶስ እንደማያምኑ ሌሎቹ የእምነት ሃይማኖቶች በምን አወቅ አንተ? አድመጣኝ። እስላም በክርስቶስ ያምናል? ያምናል። ማን ብሎ ያምነዋል? አላህ ብሎ ሊጠላው ይችላል፣ ወይም ደግሞ መሐመድ ሊለው ይችላል። አይዶ ንስሐ አባት አለሽ እንደ የትየው አባቴ እግዚአብሔር ነው። ዘበነ ይጠረጠራል የሚባል ነገር አለ። በሱ እንኳን ተጠርጥሬያለሁ። እጄ ልምጣ እሱን ምን ይታወቃል? ምን ይታወቃል? ዘቤ ሰሞኑን ትንሽ ለቅሶ ላይ ነው። አረ ነይ ነይ እያለ የራሱ የድሮ መዝሙሩን ታውቀዋለህ? በሱ እንትን እያለ ነው እየጠራ ነው። ማትመጣ ማርያም ማለት ነው። ኦኬ እሺ፣ በዚህ ጉዳይ ላይ ነው ልናወራ እንደ እግዚአብሔር ቃል ማለት ነው። እኔ በአራት ነጥብ ዘግቼ የምነግራችሁ የንስሐ አባት መያዝ መጽሐፍ ቅዱሳዊ አይደለም። ነውም ከተባለ የንስሐ አባት የሚባለው ሰውዬ ምንድን ነው ስራው ነው ብሎ የሚል ሰው ካለ እኔ እንዲነግረኝ ፈልጓል። ነው ብሎ የሚል ሰው ካለ እኔ እንዲነግረኝ ፈልገው የንስሐ አባት ስራው ምንድን ነው? ኦኬ ስራውን እንደ እግዚአብሔር ቃል በመጽሐፍ ቅዱስ ቢያሳዩን ልክ ነው መጽሐፍ ቅዱሳዊ ነው ብለን እንላለን ማለት ነው። የንስሐ አባት ምንድን ነው ስራው? ምንድን ነው የሚሰጠው? ለምንድነው የንስሐ አባት የተባለው? መጽሐፍ ቅዱሳዊነቱ የትኛውን የመጽሐፍ ቅዱስ ክፍል መሰረት አድርገው ነው? ባለፈው አይታችሁ ከሆነ ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው ወይ ብለን ጠይቀን ብቅ ያለም የለም። ለምን? የክህነት አሰጣጣቸው መጽሐፍ ቅዱሳዊ ስላልሆነ ማለት ነው። አንድም የኦርቶዶክስ ቤተክርስቲያን አገልጋይ እንደ የክህነት አሰጣጣችን የጵጵስና አሿሿማችን ወይ ደግሞ የክህነት አሰጣጣችን ክህነትን ወይ ድቁናን ምንኩስናን የሚሆን በየትኛው ዋቴቨር ለመስጠት መጽሐፍ ቅዱሳዊ ነው ብሎ ለማለት ከዚህ በፊትም የመጣ የለም። እንግዲህ ከዚህ በኋላም ደግሞ ከመጣ እናያለን። ለማንኛውም እንኳን ደህና መጣችሁ። ደቹ ሰላም ሰላም፣ ኤርምዬ እንደምን አለ? ደህና ነኝ። የሆነ ጽሁፍ ምንድን ነው? እኔ ኦርቶዶክስ ነኝ ያልከው? አዎ። እሺ፣ ከኦርቶዶክስ ነው? ኦርቶዶክስ ነኝ፣ ከአዲስ አበባ ነው። እሺ፣ እንኳን ደህና መጣ። እንኳን ደህና ቆየ ኤርምዬ፣ እንኳን ደህና ቆያችሁላችሁ። ብዙ ጊዜ ፕሮግራምን እከታተላለሁ። እሺ። እና የዛሬ ርዕሱ ደስ የሚል ርዕስ ነው። እኔ በጣም ከድሮ ጀምሮ የማልቀበለውና የማልወድ ነገር ነው። ኦርቶዶክስ ነህ? አዎ፣ እንደዚህ አይነት ነገር አልወድም። በተለይ ነፍስ አባት ቤት መጥቶ ጸበል የሚረጩ ምናምን አልወዳቸውም። ሰዎቹ ነው የማትወደው ወይስ ምናቸውን? ሰዎቹ አይደለም። ሰውማ እንዴት በሰው ትጠላለህ? ግን የሚያደርጉት ነገር በጣም ምክንያቱም የሚሉት ነገር አይታወቅም ወይ ወንጌል አያስተምሩም
ወይ አንተ ኦርቶዶክስ ነህ ግን? አዎ ነኝ። የት ቤተክርስቲያን ነው የምትሄደው? አጥቢያ የት ነው? አይ አሁን እኮ እየፈጨ ነው አካባቢ እዛ ነው፣ እዛ ሰፈር ነው። ሚካኤል የሚባል ቤተክርስቲያን አለ እዛ። ጌታን ተቀብለሃል? ጌታን ተቀብለሃል ወይ? ኦርቶዶክስ ነኝ እያልኩ ጌታን አልተቀበልክም አይደል? ጌታን ተቀበሉ የሚባሉት እኮ ጌታን ተቀብያለሁ የሚሉት እኮ ፕሮቴስታንት ወንድሞቻችን ናቸው። መናፍቅ እንጂ አንተ አልተቀበልከውም አይደል ጌታን? እኔ ኦርቶዶክስ ነኝ። በልጅነቴ ኦርቶዶክስ ሆኜ ነው እኔ ራሴን ያወቅኩት። መልካም። ስለዚህ ጌታን አልተቀበልክም፣ መቀበልም አያስፈልግም አይደል? ኦርቶዶክስ ነኝ። ኦልሞስት ጌታን ተቀብለውናል ቤተሰቦቼ፣ እኔን ያስተላለፉልኝ። እነሱ ተቀብለው ለአንተ አቀበሉህ። እንግዲህ ሲወርድ ሲዋረድ የመጣ ነገር ነው ይሄ። ኦኬ። መቼ ነው አንተ የተቀበልከው ከቤተሰብህ ጌታን? እኔ ከልጅነቴ ጀምሬ ኦርቶዶክስ ተብዬ ነው ያደግኩትኝ። ወልደ ክዳን ተብዬ እንግዲህ ስሜ እንደዚህ ተነግሮኝ ነው። ኦኬ። ንስሐ አባት አለህ? እኔ የለኝም። ምክንያቱም አስተዳደጌም ገጠር ነው። ገጠር የተወለድኩበት አካባቢ በልጅነቴ ነው የወጣሁትኝ። ግን የነፍስ አባት ተብዬ ትዳር ከያዝኩ በኋላ አሉ፣ ግን እኔ አልወዳቸውም። ቤት ይመጡ ነበረ፣ ግን እንዳይመጡ ከለከልኳቸው ትዳር ከያዝኩ በኋላ። ለምን? በቃ የሚሉት ነገር እኔ አላውቅም። ጸበል እንረጫለን ይላሉ፣ በየጊዜው ይመጣሉ። እና ምንድን ነው እነዚህ ሰዎች? ወይ ምንም የሚያስተምሩት ነገር የለም። ሲጸልዩ እኛ በግዕዝ ነው የሚጸልዩት፣ ምን እንደሚሉ አንሰማም። ምንድን ነው የሚሉት እነዚህ ሰዎች? እና መተን እንትን እንላለን ስሉ ሳንቲም የሚፈልጉ ናቸው። ምንድን ነው እንደዚህ አይነት ነገር አያስፈልግም፣ በቃ አይምጡ ብዬ ነው ከለከልኳቸው። ምን እንደሚያደርጉት መጣው ብዙ ዋናው ነገራቸው እንደሚያደርጉት ምንም እኔ አላውቅም። እውነት ለመናገር ምን እንደሚያደርገው አላውቅም። ልጆቼ ብሎ መስቀል ያስሙናል። ምንም የሚሉት ነገር እኔ አይገባኝም። እውነት ለመናገር እኔ ለምን አትተረጉምላት? ማነው እንዲተረጉሙልህ ለምን አትጠይቃቸውም? ጠይቃቸው ታውቃለህ? የሚሉትን ነገር እኔ አልገባኝም እንዲገባኝ አስረዱኝ ብለህ ካህኑን ንስሐ አባትን ብትጠይቅ አይሻልም? አሁን ትዳር ከያዝኩ በኋላ ብዙም እዛ አካባቢ የመሄድ ቀረቤታም የለኝም። እውነት ለመናገር በፊትም ብዙ አይደለም፣ ግን እዛ የመሄድ እንትኔ የመጠየቅ እንትኔ በጣም ጠባብ ነው። ምክንያቱም እኔ በሌለውበት አጋጣሚ ብዙ ጊዜ ይመጣሉ፣ ጸበል ረጫልን ብሎ ይመጣሉ። እኔ በሌለውበት አንተ ቤት ውስጥ በሌለበት ጊዜ ሚስት አለች? አይ ብዙ ጊዜ እሷ ስራ ነው የምትውለው። እኔ እሑድ እሑድ ይመጣሉ። እሑድ እኔም ስራ ነኝ። እንዴ አንተ ሚስትህን በሌላችሁበት ነው የሚመጡት? አይ እሑድ እሷ ስራ አትወጣም። እሑድ ልጆች አሉ፣ ግን መጥቶ ረጫሉ። አጋጣሚ ደግሞ እኛ ቤት ድግስ አቡዬ ምናምን ይደገሳል። ባለቤት ኦርቶዶክስ ናት። ኦርቶዶክስ አክራሪ ናት። እሷ ትደግሳለች። አቡዬ አባቴ እንዲያርጉልኝ ምናምን። አንተስ ምንድነው? እሷ ባለቤት ኦርቶዶክስ አክራሪ ነች ያልከው አንተ ምንድነው? አንተ እኔ አክራሪ አይደለሁም። ኦኬ ኦርቶዶክስ ነህ ግን አክራሪ አይደለህም? አይደለሁም፣ አክራሪ አይደለሁም። እንደውም የእናንተን ፕሮግራም ነው አብዛኛው ጊዜ የሚያዳምጠው። አሁን አዲስ አበባ በጣም አምራለች እና ማታ ከሰራ ስወጣ ኤርፎን ላይ አድርጌ እናንተ የተቀረጸ ፕሮግራም ነው ያንተን በተለይ የሚያዳምጠው። ስንት ጊዜ ሆነ ማዳመጥ ከጀመርክ? 3 ዓመት አልፎኛል። እውነት ለመናገር መኖር እንዳለ ሁሉ መሞትም እንዳለ ታውቃለህ አይደል? በትክክል። ስትሞት የት ነው የምትሄደው? ነፍስ ወደ ሲኦል ነው የምትገባው ወይስ መንግስተ ሰማያት ነው? ይህን ጥያቄ ብዙ ጊዜ ሰዎችን ስጠይቅ እሰማለሁ። አዳምጣለሁ ስላልኩኝ ይህን ፕሮግራምን አዳምጣለሁ ስላልኩኝ እሰማለሁ። እውነት ለመናገር አሁን በፊት የት እንደሚገባ አላውቅም። አሁን ግን ሰው ልጅ
ካመነ አንተ የሰው ልጅ ብለህ ብዜት አታርገው ራስህ። እኔም እኮ ከሰው ልጆች አንዱ ነኝ። አንዱ እንደሆን ስለማቅማ ነው። ልክ ነህ እኮ የሰው ልጆች በብዜት ከምታደርገው እኔ ስላመንኩ መንግስተ ሰማያት እገባለሁ፣ እኔ ስለማላምን ሲኦል እገባለሁ ብለህ በነጠላ ለራስህ አድርገህ ፐርሰናል አድርገህ ንገረን። ሌላውን ቶ አሁን አንተን ስለሆነ የጠየቅኩ አንተን ስለሆነ የሰው ልጆች ሲሞቱ የት ነው የሚገቡት ብዬ ብልህ በብዙ አድርገህ ትመልስልኛለህ። አሁን ግን አንተን ነው ቀጥታ የጠየቅኩ። አንተ አሁን ብትሞት የት ነው የምትገባው? መንግስተ ሰማያት ወይ ሲኦል? አላቅም። አታቅም? ለምን አታቅም? እዚህ ትገባለህ ተብሎ የተማርኩት ነገር የለም። ሰው ልጅ አብዛኛው አስፈሪ ነገር ነው የሚወራው። ገሃነም ትገባለህ ይባላል። ምንድነው የሚባለው? ገነት ትገባለህ ይባላል። ግን እኔ የት እንደምገባ እርግጠኛ አይደለሁም። ታዲያ አሁን ያለህበት ሃይማኖት ምኑን ጠቀመህ ታዲያ? መንግስተ ሰማያት ትግባ ሲኦል ትግባ እርግጠኝነቱን አታውቅም። ያላወቅከው ደግሞ ስላልተማርክ ነው አይደል? አዎ አልተማርኩም። ጥፋቱ ያንተ ነው? የሚያስተምር አንተ ነው ወይስ አንተ ለመማር ስላልቻልክ ነው? አይ ካደግኩ በኋላ መማር የነበረብኝ እኔ ራሴ ነኝ። ይገባኛል። ለምን አልተማርክም ታዲያ እስከ ዛሬ? አሁን መናገር የማልፈልጋቸው ብዙ የሚጫኑኝ ነገሮች አሉ። አሁን እዚህ ሚዲያ ላይ ግን መናገር አልፈልግም። ብዙ ነገሮች አሁን ለምሳሌ መጽሐፍ ቅዱስን ሄጄ እንዳልማር የሚከለክሉኝ አሉ። ለምሳሌ ማለት አሁን መናገር አልፈልግም። ኦኬ የፋሚሊ ነገር ስለሆነ ኦኬ አሁን መናገር አልፈልግም። አሁን ለምሳሌ እውነት ለመናገር እንዳንተ አይነት የሚያስተምሩ እዚህ አካባቢ ካሉ መማር እፈልግ ነበረ። ግን እዛ ሄጄ እንዳልማርና ጊዜን የሚሻሙኝ እንደዚህ አይነት ነገር ቦታ እንዳልሄድ የሚከለክሉኝ የውስጥ ፋሚሊ ችግር ስላለ እንደዚህ አይነት ነገሮች አሉ። መማር ግን እፈልጋለሁ እውነት ለመናገር። እሺ እኔ ፎሎ ባክ መልሼልሃለሁ። በውስጥ ማውራት ካለብን እናወራለን። ግን እሺ የፋሚሊ ነገር ስለሆነ አንተ ፐርሰናል ነገር ስለሆነ እዚህ ሚዲያው ላይ መናገር አልፈልግም ብለህ ካልክ አላስገድድህም። ግን ዝም ብዬ ጠቅላላውን እናውራ። ኦኬ ደቹ አሁን እንደዚህ ኖረህ ስትሞት ነፍስ ከስጋ ሲለይ ሲኦል ትግባ ወይ መንግስተ ሰማያት ትግባ አላቅም አልክ። የአንተ መጨረሻ የት እንደሆነ አታቅም። እና አይበለውና ጌታ አሁን ከሰዓት በኋላ ብትሞት መጨረሻ ሲኦል ቢሆን እስከ ዛሬ ድረስ የኖርከው በኦርቶዶክስ ሃይማኖት ነው አይደል? በትክክል። ምን ጠቀመህ ታዲያ አንተ ኦርቶዶክስ? ፍጻሜ ሲኦል ከሆነ ምንድነው አሁን አንተ ኦርቶዶክስ ነኝ ብለህ ማለት? ጴንጤም ሁን ካቶሊክም ሁን ፍጻሜህ ሲኦል ከሆነ ምኑን ጠቀመህ በዚህ ሃይማኖት ውስጥ መኖርህ? እኔ ጠቀመኝም ጎዳኝም የሚል ነገር የለኝም። እውነት ለመናገር ያው ፋሚሊ ስለምኖር ብቻ ነው የኖርኩበት እንጂ ጠቀመኝም ጎዳኝም የምለው ነገር ምንም የለኝም። እንዲህ ብዬ የምነግርህ ማለት እንደ ሌሎቹ መዋሸት አልፈልግም። ግን ሲኦል ምርጫ ምረጥ ተብለህ ብትባል ሲኦል ለመግባት የምትፈልገው ወይስ መንግስተ ሰማያት ገነት? ሲኦል እንዴት ምርጫ ሊሆን ይችላል? አይ አንዳንዶች እኮ ይላሉ። እንግዲህ መምረጥ የሚፈልግ ይምረጥ። እኔ ግን በፍጹም እዛ መግባት አልፈልግም። እኔ ገነት ነው መግባት የሚፈልገው። ለምን ሲኦል ለመግባት አትፈልግም? ሲኦል እኮ ጥሩ ቦታ ነው አይደል? ይሄ ልጆች የሚጠየቁት ጥያቄ ነው። እኔ ትልቅ ሰው ነኝ። እንደዚህ አይ ጥሩ ቦታ አይደለም ወይ? ይሄን ሊያስፈራ የሚችል ነገር ነው ወይ ነው? ያንተ እውቀት ስለ ሲኦል ያለህ
መረዳት ምን ያህል መሆኑን እንዳቅ እንጂ ህፃናት የሚጠይቁትን ጥያቄ እየጠየቁ አይደለም። ሲኦል ምን ያህል ስለ ሲኦል ምን ያህል መረዳቱ አለ? ሲኦል ዘላለማዊ እሳት፣ ዘላለማዊ ጭንቀት፣ ዘላለማዊ የማይወጣበት ቦታ እንደሆነ እረዳለሁ። ዘላለማዊ ችግር ያለበት ማን ስለነገረህ? ማን ስላለ እንደዚህ የዘላለም የጭንቀት የስቃይ ቦታ መሆኑን ማን የተናገረው? አይ በትንሹም ቢሆን መጽሐፍ ቅዱስ አነባለሁ እኮ ብዙም አይደለም፣ በትንሹም ቢሆን። ስለዚህ ማን ነው የተናገረው? ይሄንን መጽሐፍ ቅዱስ ካነበብክ ደግሞ ታውቀዋለህ ብዬ አስባለሁ። የሲኦልን አስፈሪነት የሲኦልን የስቃይ ስፍራ መሆኑን ማን ያስተማረው በመጽሐፍ ቅዱስ ላይ? ያው አባቶች ያስተምራሉ። ጥቅስ እንዳትጠይቀኝ፣ ጥቅስ አላውቅም። አዎ ትምህርቱን ያስተማረው አርእስቱን ሳይሆን ትምህርቱን ያስተማረው ማን ነው? ስለ ሲኦል አስከፊነት ወይ ስለ ሲኦልም ደግ ከሆነ ደግነት ማን ያስተማረው? ያው አንዳንዴ አልፎ አልፎ ቤተክርስቲያን ስንሄድ ይናገራሉ። አንዳንድ የተባረኩ አባቶች ይናገራሉ እኮ። የመጀመሪያው አስተማሪ ማን ነው ስለ ሲኦል አስከፊነት የተናገረው? ደቹ ማይክን ሚዩት አድርገዋል። እሺ ማይክን ሚዩት አድርገዋል። እየተናገርክ ከሆነ ለምንድን ነው ብዙ ጊዜ ሰዎች እሺ ኔትወርኩ ሊሆን ይችላል። ብዙ ጊዜ ሰዎች እኔ ሲኦል መግባት አልፈልግም ይላሉ። ለምንድነው ሲኦል መግባት የማትፈልጉት? አንዳንዶቹ ደግሞ እኔ ሲኦልን ብገባ ችግር የለብኝም ምንም ናል እንደዚህ ብዙ ሳልጨናነቅ እዚሁ ምንድነው ነፈስ ነው ምናምን ነገር በቃ ብዬ መኖር ነው የምፈልገው እና እኔ መጨረሻ ሲኦልን ብገባ ማለት ምልህ ምናምን ነገር ብለው አቅልለው ነው የሚያወሩት። እና የሲኦልን አስፈሪነት ማን የተናገረው? ብዙ ሰው ስለ ሲኦል ሲወራ ይሰማል። ግን ሲኦል ማለት ምን አይነት ስፍራ ምን አይነት ቦታ እንደሆነ ማን የተናገረው? ምንድን ነው ያለው? እና ይኸውላችሁ በሃይማኖቱ ውስጥ ኖሮ ሰው የት እንደሚገቡ እንኳን አያውቁም። ደቹ ከቻልክ ና ተመልሰህ ከከበደ ተዋዋለሁኝ። ምናልባት ስለ ሲኦል ያለህ መረዳት ምን ያህል እንደሆነ እውቀትህን ልመዝነው ሳይሆን የእውቀት ልቀትህን ልመዝነው ፈልጌ ሳይሆን ቢያንስ መግባት አልፈልግም ብለህ ያልከው ስፍራ ምን ስለሆነ ነው? አንድ ነገር እኔ አልፈልግም ብለህ ስትል ምን ስለሆነ ነው የማትፈልገው? ማለት ገነት ደግሞ መግባት ፈልጋለሁ ብለህ ስትል ምን ስለሆንክ ነው ገነት መግባትን የምትፈልገው? አየህ፣ ይሄ ገነት ለመግባት ለምንድነው ገነትን ምርጫቸው ያደረጋችሁት ብዙዎች? አንዳንዶችም ደግሞ ሲኦልን ምን ብገባ ኦኬ ብለው ለምንድነው ሲኦልን ምርጫቸው ያደረጉት? ለመግባትም ችግር የለብኝም ብለው የሚሉ አሉ። ወይ ደግሞ እኔ በፍጹም ሲኦልን አልፈልገውም ብሎ ይላሉ። ምን ስለሆነ ነው ሲኦልን የማትፈልጉት? ማለት ጥቅሙና ጉዳቱ ገብቷችኋል? የሲኦል የገነትስ ጥቅምና ጉዳቱ መንግስተ ሰማያት ጥቅሙና ጉዳቱ ገብቷችኋል? በእግዚአብሔር ቃል ስለ ሁለቱ ስፍራ ወይ ደግሞ ስለ ሁለቱ ቦታ ወይ ስለ ሁለቱ ዓለም ተናገር ተብለህ ብትባል የገነት ጥቅሙ ምንድን ነው? ገነት ምን ማለት ነው? የት ነው የሚገኘው? ማን ነው ስለ ገነት ያስተማረ? ስለ ወይዘሮ ገነት አይደለም ያልኩ። ስለ ገነት ስለ መንግስተ ሰማያት ማን ያስተማረው? ስለ ሲኦል ማን ያስተማረው? ሲኦል ማለት ምን ማለት ነው? የት ነው የሚገኘው? ማን ይህን ትምህርት እንደዚህ ብሎ ያስተማረ? ገሃነመ እሳት ወይ ሲኦል ብሎ የሚለው ማለት ነው። ሰው ይህንን ሳያቅ ነው ገነትም መግባት ፈልጋለሁ እኔ ሲኦልም ብገባ እኔ ጉዳይ አይደለም ምናምን ነገር ብለው ይላሉ። እንደዚህ ጎተት እያደረጉ ይናገራሉ። ግን አንድ ነገር ልንገራችሁ፣ ይህን ትምህርት ያስተማረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ኦኬ፣ እሱ ደግሞ አስተማረ ማለት ብራዘር ከሱ በላይ ማንም ስለሌለ አለቀ ደቀቀ ማለት ነው ነገሩ። ጌታ ነው ያስተማረው። ስለዚህ ሰው ሲኦል የሚገባው ለምንድን ነው? ሰው ገነት የሚገባው ምን ስለሆነ ነው? ይሄ ወንድማውን ደቹ ሲናገር የኦርቶዶክስ እምነት ተከታይ ነው። ቢሞት የት እንደሚሄድ አያውቅም።
አሁን እንደ ደቹ አይነት እኔ በጥናት የተደገፈ ስለ አይደለ ግምቴ ነው የምናገረው። እኔ በእርግጠኝነት እንደ በጣም አሳነስኩት ብዬ ካልኩኝ ማለት በጣም አተለቅኩት ብዬ ካልኩኝ 80% የሚሆነው የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ እንደው 20% ካለ ብዬ የሚል ነው። በጥናት የተደገፈ አይደለም ግን ልንገራችሁ 80% የሚሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ህዝብ አገልጋዮች ከሞት በኋላ የት እንደሚገቡ አያውቁ። ይኸው የአባቶቼ አምላክ ምስክር ነው። አያውቁ። ለምን አያውቁ? የሚያሳውቃቸውን የእግዚአብሔርን ቃል እንዲያነቡ ካህናቱ የተባሉቱ አይመክሯቸውም። አሁን እዚህ ውስጥ የንስሐ አባት የተባሉትን የያዙ በጣም ብዙ ሰዎች አሉ። የንስሐ አባት የተባሉት ሰዎች የቤታቸው መጥተው ምንድን ነው የሚያደርጉት? አሁን ደቹ እንደተናገረው ብለው በቃ ማን የማያውቁትን ቃል ይናገራሉ። ትርጉሙ አይገባኝም። በቃ እኔ በኋላ ላይ ያስጠሉኛል አለ። እውነት እኮ ነው። ቤታቸው መጥተው ምን እንደሚያደርገው ጸበል ብሎ እንደ ቤተክርስቲያኒቱ ስርዓት የሆነ ነገር ደግሞ ጸበል ረጭቶ ይሄዳል። ከዛ እነሱ ደግሞ የሚበላና የሚጠጣ ነገር ያቀርቡላቸዋል። ከዛ የትራንስፖርት የኪሶት ምናምን ነገር ብሎ የጥምጥም መግዣ የሻሽ መግዣ ነገር ብቻ ብሎ እንደዛ ይሄዳል። እና ለሰዎቹም እንደሚተርፋቸው ውሃ ረጭተዋቸው ነው የሚሄዱት። ካልጋቸው እስከ ቁም ሳጥናቸው ከድስታቸው እስከ ቡሃቃቸው ድረስ ውሃ ረጭተው ጸበል ረጭተው ጻርኩስ መንፈስ ከዚህ ቤት ያለ ምናምን ነገር ብሎ በቃ ስለነደችው አሁን ስለ ጌታችን ስለ ኢየሱስ ክርስቶስ ፍቅር፣ ዘላለማዊ ምሕረት፣ ስለ ጸጋው ባለጠግነት ይሰብኳቸዋል? አይሰብኳቸውም። ይህንን ደግሞ ዝም ብዬ በስማ በለው አይደለም እነግራችሁ፣ የነበርኩበት ታሪክ ስለሆነ ነው። ማን ያርዳ የቀበረ ማን ይናገር፣ ማን ያርዳ የነበረ ማን ይናገር የቀበረ ተብሎ እንደሚባል ስለነበርንበት ነው። እና ከዚህ የበለጠ ኪሳራ የለም ወንድሞች እናቶች። እኔ እንደ አንድ የወንጌል አማኝ የሆናችሁ ወንድሞች እናቶች፣ ሰው በጌታ በኢየሱስ ክርስቶስ አምናለሁ ብሎ አንድ የወንጌል አማኝ ወይ ደግሞ አምናለሁም ብቻ ብሎ ሳይልም ስለ ጌታ ስለ ኢየሱስ ክርስቶስ ብዙ እውቀቱ ሳይኖረው ምንድነው እምነትህ ተብሎ ሲባል እኔማ ወንጌላዊ ነኝ፣ ፕሮቴስታንት እምነት ተከታይ። ኦኬ ስትሞት የት ነው የምትሄደው? ነፍስ ከስጋ ስታይ እኔ ማለት እኔ ብዙ እንደዚህ አስቤው አላቅም ብሎ የሚል ጴንጤ ካለ ወንድምዬ ብዙ አስበው አታውቅም አይደል? እንግዳው ክርስቶስ ስለሌለህ ከዚህ ቤትም ተናግሬያለሁ። ሙሉ ወንጌል ቤተክርስቲያን መድረክ ላይ ለምን እናት አመጣ አትወልድህም? መሰረ ክርስቶስ ፑልፒቱ ላይ ስብከቱ የሚሰበክበት ቦታ ላይ እዛ ጋር ለምን አይወልዱህም እናትህ? ጌታን ካልተቀበልክ ፍጻሜ የሰዓት ባህር ነው። እንደዚህ ብሎ መዝረክረክ የለም እዚህ ቤት። ሰብሰብ ነው ማለት ያለብን። በጌታ ካልሆንክ በቃ ትጠፋለህ ለዘላለም። ከኃይሉ ከበረቀ በዘላለም ትጠፋው። ስለዚህ ልብ በሉ። እንዱ ዝም ብሎ በጌታ ነኝ ብሎ ግን የጌታን ሕይወት ሳያቅ የጌታን ትምህርት ሳያቅ ለሚኖር ሰው ፍጻሜው ምን ይሆናል ማለት ነው? መራር ነው የሚሆንበት። ለዚህ ነው ቀን ሳለ ቆም ብላ አስብ። ብራዘር እዚህ ያለ ወንድሜ ቀን ሳለ ቆም ብለሽ አስብ። ይሄ የሃይማኖት ተቋም አለህ። በሃይማኖት ተቋም ውስጥ የሚባለውን ነገር ሁሉ በሙሉ ይዘኸዋል። ታው ሰው አታስገቡ ወገኖች፣ ሰው አታስገቡ። ግን የሃይማኖት ተቋም ያዘዘህን ነገር ሁሉ ፈጽመው፣ ግን የዘላለም ሕይወት የለም። ለምንድነው የንስሐ አባት የምትይዙት? የንስሐ አባት መያዝ መጽሐፍ ቅዱሳዊ ነው ወይ? የዛሬው አርዕስት ነው። ሰላም ከዚህ በኋላ ከላክሽ ብሎክ አድርግሻለሁ። ሰላም የምትባዩ እህት ደጋግሜ አውርጄሻለሁ ከገዝተ ላይ ደግመሽ ከላክሽ ብሎክ ነው የማደርግሽ እህቴ። እሺ ቴንኪዩ። ኦኬ እዚህ ጋር የገባ አንድ እንግዳ አለ። ምንድነው? ኢኮ ግሪን ነው። አዎ ኢኮ ግሪን ነው። እንደምን ዋላችሁ? እንዴት አደራችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤት አለ? አስቸጋሪ ጥያቄ ነው። የተወለድኩት ኦርቶዶክስ ሆኜ ነው።
ግን ፕራክቲስ አላደርግም። የምኖረው ለብዙ አመታት ወደ ውጭ ስለሆነ ፕራክቲስ አላደርግም። ግን ኦርቶዶክስ ነበርኩኝ ስወለድ እና እስከ ቲኔጀር ድረስ ኦርቶዶክስ ነበርኩኝ። ከዛ በኋላ ፕራክቲስ ማድረጉን አቁሜዋለሁ። የምኖርበት አካባቢ የሚያመች አይደለም። ሌላም እግዚአብሔርን የማወቅ ሀሳብ ውስጥ ገብቻለሁ እና ጥሩ ሰዓት ነው ለእኔ ከእናንተ ጋር ለመነጋገር ብዬ አስባለሁ። አሁን በየትኛው ህብረት ነው ህብረት የምታደርገው? ኦርቶዶክስ ጋር ያኔ እንግዲህ በቲኔጀር ሆነህ በዛ ከነበር ከአሁን ባለው ሁኔታ የት ቤተክርስቲያን ነው ህብረት የምታደርገው? ከምንም ቤተክርስቲያን ጋር ህብረት አታደርግም? ሀብኖ ኮኔክሽን አልገናኝም። መጽሐፍ ቅዱስ ታነባለህ ወንድሜ? ደፍነትሊ አነባለሁ። በጣም ጓደኛዬ እሱ ነው፣ እሱ ብቻ ነው። ናይስ። በቅርብ ያነበብከው አለ የመጽሐፍ ቅዱስ ክፍል? አነባለሁ በየቀኑ ግን አላስታውስም የትኛው እንደሆነ። አንድ ያነበብኩት ትናንትና ዘፍጥረት ነው መሰለኝ ያነበብኩት። ዘፍጥረት ላይ ስለ እግዚአብሔር ሰው እንዴት እንደፈጠረው የሚል ነገር አነብ ነበር። እግዚአብሔር ሰው እንዴት እንደፈጠረው የሚናገረውን ዘፍጥረት ላይ አንብበዋል? ስለ እግዚአብሔር ሰው እንዴት እንደፈጠረ እንዴት እንደጀመረ አነባለሁኝ። ሞር ሪሊጂየስ ነገር ውስጥ እኔ በሃይማኖት ቤዝድ የሆነ ሪሰርች አላደርግም። ራሴን ጠይቃለሁ፣ ተፈጥሮና ያለው ኦፍኮርስ በእግዚአብሔር ኤግዚስተንስ 100% አምናለሁ። ግን እኔን ፋሽኔት የሚያደርገኝ በጣም የክርስቶስ ትምህርት ነው። በጣም ዲፕ የሚገባ ወደ ሰውነቴ ውስጥ እና አላምንም በሃይማኖት ተቋሞች ቸርቾች መሄድ ጌት ቱጌዘር እግዚአብሔርን ወርሺፕ ለማድረግ በሚባለው ነገር ላይ እኔም ኦፖዝ አልደግፍም። እሱን አልፈልግም። ለምን ተሳትፌ ነበረ። ያየኋቸው ብዙ ነገሮች አሉ ለእኔ የማይመቹኝ ለአእምሮዬ። ለምሳሌ አሁን አንተ እንዳልከው በኦርቶዶክስ ሃይማኖት የአባ ነገር ምንድነው የነፍስ አባት ነገር እንደማይመቸኝ ሌሎች ተቋሞች ውስጥም ብዙ የማይመቹኝ ነገሮች ስላሉ እኔ ራሴን በግል ከእግዚአብሔር ጋር ፍሪኩዌንሲን ፈጥሬ ራሴን ኮኔክሽን ፈጥሬ ራሴ እግዚአብሔርን ብቻ ማምለክ የሚለው ኮንክሉዥን ላይ እየደረስኩ ነው ያለሁት። ግን ይቺ ኢንትረስቲንግ የሆነች የነፍስ አባት የሚባል ነገር ስሰማ ገባሁ ስክሮል እያደረኩኝ እና ፕሮባብሊ አንዳንድ ነገር እማራለሁ ብዬ ነው የገባሁት። ኦኬ ነበረህ አንተ ነፍስ አባት? አይ ቲንክ ቲኔጀር እስከነበርክበት ጊዜ ድረስ ነበር ያልከን የኦርቶዶክስ። ግን አያቸዋለሁ ቤት ውስጥ ይመጡ ነበረ። ቅድም ወንድሜ ሲናገር እንደነበረው ድግስ ይደገሳል ነበርና ቄሶች ይመጣሉ፣ ይበላሉ፣ ይጠጣሉ። የሚሰክሩንም ትዝ ይለኛል። የሚጠጡም የሚሰክሩም ነበሩ እና አስታውሳለሁ። ከበሮው ሴሪሞኒው ደስ ይለኛል በጣም። ስቲል ኢትስ ማይ ሄርት ልቤ ውስጥ ነው ያለው። ወደዋለሁ ኦርቶዶክስን። ለምን የሃይማኖትም ደግሞ ሁሉ ምንጭ ነው ብዬ ስለማስብ በእኔ ባደረግኩት ሪሰርች ኦርቶዶክስ መጀመሪያ ቀደም ያለ ሃይማኖት የነበረ ነው። ብዙ የክርስቶስን እግዚአብሔርን የመላእክትን ኤግዚስተንስ ያስተዋወቀ ከዛ ውስጥ የወጣ ነው ብዙ ሃይማኖቶች የሚል ነገር ስላነበብኩ ማይ ሪስፔክት አለኝ። በጣም ደስ ይለኛል ሴሪሞኒው። ግን ወኒት ካምስ ኢን ብሊቭ ወይም ደግሞ ራስን ለማዳን ወዴት ነው የሚሄደው ከየት ነው የመጣሁት የሚለው ነገር ሲመጣ ቤዚክ የሆነ ኔውሌጅ አላገኘሁም። ኦርቶዶክስ የሃይማኖት ምንጭ አይደለም። በእርግጥ እንደው ትንሽ ማስተካከያ ልስጥ ብዬ ነው። ኦርቶዶክስ የሃይማኖት ምንጭ ሳይሆን ከቅርንጫፍ ከተመደበ እንዳንዱ ነው። የሃይማኖት ምንጭ ብለህ ካልክ የሃይማኖት ምንጭ ተብሎ ከተባለ የጁዳይዝም የይሁዲ እምነት ነው፣ የአይሁዳውያን ማለት ነው። የእስራኤላውያን ሃይማኖት የሃይማኖት ምንጭ ነው ማለት ይቻላል። ምክንያቱም ይሄ ሃይማኖት ከክርስቶስ ልደት በፊት ከ1500 ዓመት በፊት ማለት ነው፣ ቅድመ ልደተ ክርስቶስ ከክርስቶስ ልደት ከ1500 ዓመት በፊት በሳይናይ ተራራ ላይ እግዚአብሔር ሕዝቡን እስራኤልን ከግብፅ ምድር አውጥቶ በዛ በሲና ተራራ ስብሰባ የተደረገበት ቀን ነው። ስብሰባው ሕዝቡ እስራኤል ተሰብስበው እግዚአብሔር ለመጀመሪያ ጊዜ በፍጥረተ ዓለም ታሪክ ውስጥ ራሱን ለሰው ልጆች በዚህን አይነት መልክ ገልጦ አያውቅም። በተለያየ አይነት መንገድ ቢገለጥም ለአብርሃምም ቢገለጥለት ቤቱም ድረስ ቢመጣ ከዛ በፊትም ለሄኖክም ለነ ኖህም በተለያየ አይነት መልክ ቢናገራቸውም
ለእስራኤል ልጆች ግን ያደረገው ዓለም ከተፈጠረ ጀምሮ ተሰምቶ ታይቶ በማይታወቅ መንገድ ህዝብ ኔሽንን አንድ ኔሽን የያዕቆብን ልጆች በሙሉ ሰብስቦ ዘጸአት መጽሐፍ ምዕራፍ 19 እስከ ምዕራፍ 24 ድረስ ባለው በዚያ ለህዝቡ ህግና ስርዓትን ሲሰጣቸው ሃይማኖትን መስርቷልና የጁዳይዝም ሃይማኖት የአይሁድ ሃይማኖት ማለት ነው። ባይዘ የእግዚአብሔር ሃይማኖት ነው። እግዚአብሔር የመሰረተው ሃይማኖት ነው። ሃይማኖቱ እኔ አሁን ላይ ያሉትን ሳይሆን ኤንሸንት ጥንታዊው ላይ መሰረቱ ላይ ሩቱ ላይ ስንሄድ የነሱ ነው። እሱ ነው የሃይማኖት ምንጭ ከተባለ መባል ያለበት። እስልምና ከክርስትና በኋላ ነው የመጣው። ክርስትና ደግሞ ከአይሁድ ሃይማኖት ከተሰጠ ከ1500 ዓመት በኋላ ነው ክርስትና የመጣው። ስለዚህ ኦርቶዶክስ የሃይማኖት ምንጭ ሆኖ አያውቅም። ኦኬ፣ ግን እኔ ሪሰርቼ ላይ ያገኘሁት ነገር አሁን የጁዲዝም ሃይማኖት ውስጥም ፈንክሽናል የሚያደርጉ የኦርቶዶክስ ግሩፖች አሉ። የአሁኑ ላይ ነው ኮፕት ይባላሉ። ሂጄ ነበር ቦታ የአሁኑ ላይ ነው። የአሁኑ ላይ ልክ ነህ። የአሁኑ ላይ ነው። እኔ ሩቱ ላይ ነው የሚሄደው። ምንጭ ከተባለ ምንጭ እንግዲህ ሶርስ ነው አይደል? ምንጭ እነኚህ አሁን ያሉት ኦርቶዶክስ ነን ብለው የሚሉት ጥቋቁር ልብስ የሚለብሱ ኮፍያ ምናምን ነገር በግራና በቀኝ ፀጉራቸውን የሚያሳድጉት እነሱ አይደሉም። እነሱ ዋናው ምንጩ አይደሉም። እነሱ ከተባለም እንደው እነሱም ከተባሉ እንኳን ጁዳይዝም ናቸው እነሱ። ስለዚህ ኦርቶዶክስ ግን ብለህ ስትል ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሆነ ኦኬ የ1700 ዓመት ታሪክ አላት። የ1600 700 ዓመት ታሪክ አላት። ግን ሶርስ ነው ብለህ ስላልክ ነው፣ ምንጭ ነው ብለህ ስላልክ ነው። ኤኒዌይ ስለዚህ እናንተ ካህናቱ ሲመጡ ወደ ዋናው ጉዳይ እንመለስ። ካህናቱ ሲመጡ የሚበላ የሚጠጣ ነገር ትሰጧቸዋላችሁ። ካህናቱስ ምን ይሰጧችሁ ነበረ? ስለ መንፈሳዊ ነገር በቤት ውስጥ ትዝ የሚልህ ቲኔጀር በነበርክበት ሳ ላይ በቤታችሁ ሲመጡ ካህናቱ እናንተ የሚበላና የሚጠጣ ስታቀርቡላቸው እነሱስ ምን ያቀርቡላችሁ ነበር? ያው ወንድሜ ቅድም ይገልጽ ነበር። ጸበል ይረጫል። ሞሜንት ኦፍ ሃፒነስ ነው የሚሆነው እና ምን እንደሆነ አላውቅም፣ ግን ዜር ዋዝ ስፒሪት ኦፍ ጎድ ኢን ሃውስ። እኔ ፊል እንደማደርገው ሃፒነስ አለ፣ መዝሙር አለ፣ የኦርቶዶክስ ቅዳሴ፣ ከበሮ ነበረ። ከበሮ ይዘው ይመጣሉ፣ ይዘፈናል እና እኛ ልጆች ነን እና ለእኛ በቃ ደስታ ነው። ለእኛ ደስ ይለናል፣ ይበላል፣ ይጠጣል እና ካይንድ ኦፍ ፓርቲ ነው ለእኛ። ገብተዋል። ለምን ቴዎሎጂ የለንም፣ የእኛም አእምሮ ዴቨሎፕ አላደረገም በዛን ሰዓት ምን እየተደረገ እንዳለ እኛ የምናየው የበሬ መታረድ፣ የበግ መታረድ፣ የግብዣው የምናምኑ ነው። ኢትስ ካይንድ ኦፍ ሴሪሞኒ ነው እና I have no deep knowledge about that. አላቅም። ስለዚህ ትዝታው የለህም ማለት ነው። ያለህም ትዝታው መብላት፣ መጠጣቱ፣ ሴሪሞኒው እንጂ መንፈሳዊ ነገሩ ትዝ የሚልህ ነገር የለም። ደስ ይለኛል ዝማሬው፣ ስፔሻሊ ኮስቱሙ ደስ ይለኝ ነበረ። ስቲል እጠቀማለሁ አንዳንድ ጊዜ ውጭ ሆኜም እንኳን አለባበሳቸው ደስ ይለኛል። ትራዲሽናል ይሄ የቸርች ኮስቱም ደስ ይለኛል። የሚሸፋፈኑት ሴቶች ደስ ይለኛል። ነጠላው ሁሉ ሰው ነጭ ለብሶ ምናምን፣ ብትሮቹ ደስ ይሉኛል። የእጣን ማጨሻው ደስ ይለኛል። ይሄ የሚጮኸው ድምፅ ያለው ጭጭጭጭ የሚለው ደስ ያለ መጽሐፍ ቅዱሳዊ ስለሆነ ነው ወይስ እንደው ዝም ብሎ መጽሐፍ ቅዱሳዊ መሆኑን አላውቅም። ጀስት ሴሪሞኒው፣ ከለሮቹ፣ ምኖቹ ደስ ይሉኛል። አይ ፊል ጉድ። የእስላሞቹ ለምሳሌ ነጭ መልበሳቸው፣ ረጃጅም ጀለቢያ ምናምን ነገር መልበሳቸው፣ ሂጃብ መጠቀለላቸው እሱስ ደስ አይልም? ደስ ይላል። እስላሞች የእስልምናውም ደስ ይላል አይደል? ለባበሱ፣ ኮስቱሙ ደስ ይላል። አዎ የቡዳ ለምን በማቴሪያል ላይ ቤዝድ የሆነ አይደለም። ከማቴሪያል ትንሽ ያርቃል። ካለንበት ዓለም ውስጥ ትንሽ ሰብሰብ ያደርግሃል እና ትንሽ ደግሞ የሰው ልጅ ሸፈን ሲል ስፒሪቹዋል ቪው አለው እና አትራክት ያደርገኝ ነበር። ለምሳሌ የቡዲዝም የሂንዱዝምም ልክ እንደዚሁ ቢጫ ምናምን ነገር ልብስ ይለብሳሉ፣ በባዶ እግራቸው ይሄዳሉ ሞንኮቹ። የቡዳና የሂንዱዝም እሱም ደስ ይላል አይደል? በጣም ደስ ይለኛል። ሁሉም ሰው እንደዚ አይነት ቢሆን በመላው ዓለም ላይ በእምነት ሳይሆን እንደ አለባበሱ ስርዓት ቢኖረው ደስ ይለኛል። እንደነሱ አይነት እንጃ እንግዲህ ውስጣቸውን እግዚአብሔር ነው የሚያውቀው። የውጭ አለባበሳቸው ደስ ይለኛል። ለምን ስርዓት አለው፣ ሸፈን ይደረጋል። የአይሁዶቹስ ደስ ይለኛል። የነሱም
በሙሉ እኮ ነው አንተ ደስ ያለህ። አዎ እምነቱ ሳይሆን ሉክ አለባበሳቸው፣ ስርዓት፣ ፊዚካል ዲሲፕሊን ነው የምለው እኔ ይህንን ፊዚካል ዲሲፕሊን ስፒሪቹዋል ዲሲፕሊን ሳይሆን ፊዚካል ዲሲፕሊናቸውን ወደዋለሁ። እሺ እዛ ሜክ ሴንስ። አሁን አንተ ከየትኛውም አይደለም ለብቻህ ነህ ከጌታ ጋራ። እግዚአብሔርን ታውቀዋለህ በግልህ? በጣም አውቀዋለሁ። ጌታ ኢየሱስን ተወደዋለህ? እጅግ አድርጌ። አስተማሪዬ ነው። ግን እንጃ እኔ የማውቀውን አይነት ክርስቶስ ከሆነ ሁሉም ሰው እንትን የሚለው አይ ዶንት ኖ። ግን የኔ አስተማሪ ክርስቶስ ነው ቀና ያደረገኝ፣ ጥሩ አመለካከት የሰጠኝ። ኢቭን ሜንታሊ ዴቨሎፕ ያደረግኩት በሱ ትምህርቶች ነው። ማን ነው ክርስቶስ ተብለህ ብትባል ማን ነው ብለህ ትላለህ? የምትወደው ኢየሱስ ማን ነው ብለን ጠየቅን። እስኪ ማን ነው? ክርስቶስ ነው። ክርስቶስ በመጽሐፍ ቅዱስ የተጻፈው አምላካችን ስጋ ለብሶ ወደ ምድር የመጣው አስተማሪ፣ ሃይማኖታዊ ሳይሆን መንፈሳዊ አምላክ። ኦኬ። ሃይማኖታዊ ሳይሆን ፈጣሪ ነው ወይስ ፈጣሪ አይደለም? ፈጣሪ ነው። ፈጣሪን ተመስሎ የመጣ ፈጣሪ ነው። ግን አንድ ነገር እዚች ላይ ልገልጽ ልፈልገው የጥያቄህን እንድታስተካክልልኝ ነው። እኔ የባይብል ሚሞራይዝ አድርጌ አእምሮዬ ውስጥ የምናገር ሰው አይደለሁም። ኮቶችን አልጠይቀኝ፣ አልሸመድድም። መጽሐፍ ቅዱስ በአእምሮዬ ውስጥ የቀረ አቡጊዳ የሚባል አለ። ሃይማኖተኛ የነበርኩኝ ጊዜ ወን አይ ዋዝ ኦርቶዶክስ አቡጊዳ ውዞ የሚመሳስሉ ብዙ ነገሮች ሚሞራይዝ አድርጊያቸው በህይወቴ ውስጥ ዛሬ ዩዝለስ ናቸው። ምንም የጠቀሙኝ ነገር የለም። ጀስት አይ ዌስት ማይ ታይም። እና አሁንም ኮቶችን ሚሞራይዝ ማድረግ ሁለተኛ ጥፋት ነው ደግማለሁ ብዬ ስለማስብ በጎነቴን ብቻ ከእግዚአብሔር ጋር አስተካክዬ መኖር ነው የምፈልገው። ክርስቶስን ተወደዋለህ? ወደዋለሁ ብለኸኛል። በጣም ምን አረገልህና ነው የምትወደው? ጂኒየስ ነው። አስተምሮኛል ሁሉን ነገር፣ እንዴት መኖር እንዳለብኝ፣ እንዴት ከሰው ጋር መኖር መማር እንዳለብኝ፣ እንዴት ራሴን መውደድ እንዳለብኝ፣ እንዴት ሌሎችን ማክበር እንዳለብኝ። 99.9% ኦፍ ማይ ላይፍ የምኖረው ዛሬ ከእሱ ባገኘው ትምህርቶች እና እሱ አፕዴት ባደረገው የኮንሽስነስ ሩቲን ውስጥ ነው የምኖረው እና ሂዝ ማይ ቲቸር፣ ሂዝ ማይ ክሬተር፣ ሂዝ ማይ ኤቭሪቲንግ። ኦኬ። ራስን እንድትወድ ነው ያስተማረህ? በጣም ሌሎች ራሴን መውደድ ስጀምር ሌሎችን መውደድ እንደምጀምር ሲያስተምረኝ when I take care of myself ራሴን በጣም መውደድ ስጀምር ሌሎችም እንደኔ ማስፈለግ እንደሚያስፈልጋቸው አስተማረኝ። ኦኬ። የት ነው የሚኖረው ክርስቶስ? በአንተ ውስጥ ወይስ በሰማያት? አላቅም። በእኔ ውስጥ ነው የሚኖረው ብዬ ነው የማምነው። እኔ በእናንተ ቢብሊካል ሃይማኖታዊ ትምህርትና ጥናት ውስጥ ወዴት እንዳለ አላቅም። እኔ ግን የማምነው አንተ በግልህ አውቀዋለሁ ብለህ ስላልክ አሁን ምንድነው በልጅነት የኦርቶዶክስ እምነት ተከታይ ነበር ቲኔጀር ሆነህ፣ አሁን ግን ጴንጤም ጋኛም ጋር አትመጣም፣ ኦርቶዶክስም ጋር አይደለም፣ ካቶሊክም ጋር አይደለም። ጁዳይዝም ደስ ይላል፣ ካቶሊክም ደስ ይላል፣ ኦርቶዶክስም ደስ ይላል። በአለባበሳቸው ውጫዊ ነገር ቡዳም ሂንዱዝም ደስ ይላል። ስለዚህ ውጫዊ ነገሩን ነው ያልኩት እኮ ውጫዊ ነገሩን ነው። ኦኬ። ስለዚህ አሁን ከክርስቶስን አውቀዋለሁ ብለኸኛል። ክርስቶስን ስለምታውቀው የምታውቀው ክርስቶስ እኛ በአሁን እነኚህ በተጠሩት በወንጌላውያኑ፣ በኦርቶዶክስ፣ በካቶሊክ ከሚታወቀው ጌታ የተለየ ነው አንተ የምታውቀው ጌታ? ወል እኔ ስለ ራሴ ነው የማውቀው። እናንተ የምታውቁት ክርስቶስ ምን አይነት እንደሆነ አላውቅም። እናንተ ናችሁ መናገር የምትችሉት ለእኔ። እኔ የማውቀውን ክርስቶስ ብጠይቀኝ ግን አይ ካን ኤክስፕሌን። አይ ዶንት ኖ ኢፍ ዊ ሃቭ ዘ ሴም ክራይስት ውስጣችን ውስጥ። እኔ እግዚአብሔር ውስጤ ውስጥ ነው ያለው፣ ክርስቶስ ውስጤ ውስጥ ነው ያለው ብዬ ነው የማምነው። ቴምፕል ውስጥ አላገኘውም ብዬ ነው የማምነው። በመንገድ ላይ ወክ እያደረኩ አገኘዋለሁ ብዬ አላስብም። ስሞትም ደግሞ ወደ እግዚአብሔር መንግስት ገብቼ ከክርስቶስ ጋር እገናኛለሁ ብዬ አላምንም። ውስጤ ነው ያለው። ኦኬ። ስለዚህ ውስጥ ነው ያለው። በውስጥ ሆኖ ሲናገር ትሰማዋለህ አይደል? ደፍነትሊ። ከማረሳው ምን ብሎ ያውቃል? ኤቭሪ ሰከንድ ይነግረኛል። ለምሳሌ የኔ እንቅስቃሴ በህይወቴ ውስጥ የመኖር እንቅስቃሴ ነው።
የሰርቫይቫል እንቅስቃሴ ነው እና በማደርጋቸው እንቅስቃሴዎች፣ በምኞቴ ውስጥ፣ በጥፋቴ ውስጥ፣ በደግ ስራዬ ውስጥ ሁሉ ኢንቮልቭ ያደርጋል። ኮንሽስነሴን አፕዴት ያደርገዋል፣ ይነግረኛል። ንጉስ ይለኛል። ማይ ኔም ኢዝ ንጉስ እና ንጉስ ይሄ የምታደርገው ነገር ስህተት ነው ይለኛል። ማይ ኮንሽስነስ። ስምህ ንጉስ ነው? ንጉስ ነው የሚባለው። ኦኬ ቴንክ ዩ። ስምህንም ስላወኩኝ። ኦኬ የፈጠረህ እሱ እንደሆነ ታውቃለህ፣ ክርስቶስ ማለት ነው። አዎ። ወደዚህ ዓለም መጥቶ ነበረ አንተ የምታውቀው ክርስቶስ? አዎ። ስጋ ለብሶ መጥቶ አስተምሮን ምን ማድረግ እንደሚገባን ነግሮን። እንዴት ነበር አመጣጡ? እስኪ ንገረን። የት ነው የመጣው? ምክንያቱም እናንተ የምትሉትን እኔ ስለማላቅ ብለህ ስላልክ ያንተ ንገረን። እንዴት ነበር የመጣው ክርስቶስ ወደዚህ ዓለም? በስጋ ወይስ በመንፈስ? በስጋው ያመጣል። የስጋ አመጣጡ ልንገርህ። ልክ ነው። እኔ እንግዲህ ቅድምም ነገር ያለው ፕሊዝ ከተሳሳትኩኝ እያረምከኝ አምኖ። እኔ ፓስተር አይደለሁም፣ ዲያቆን ወይም ቄስ አይደለሁም። ስለዚህ በጣም ኖሌጄ እምነቴ እንጂ ኖሌጄ ደካማ ሊሆን ስለሚችል ፕሊዝ ኮሬክት ሚ። እኔ የማውቀው እግዚአብሔር የሰው ኃጢአት በምድር ላይ ስለበዛ ከቁጥጥር ውጭ ስለሆነ ልጁን ወደ ምድር መላክ ነበረበት። ልጁን ወደ ምድር ለመላክና እኛን ለማስተማር ደግሞ በሰው ውስጥ መወለድ ነበረበት። ማርያም የምትባል ሰው እስራኤል ሀገር ውስጥ ናዝሬት የምትኖር ሴት መረጠ። በእሷ ውስጥ ተጸነሰ፣ ተወለደ፣ ወደ ምድር መጣ። This is my recognition about Jesus. ዮሴፍ ነው የጸነሰችው ወይስ እንዴት ነው የጸነሰችው? Sorry? ከማን ነው የጸነሰችው? በመንፈስ ከእግዚአብሔር። ከስጋ የተወለደ ሰው አይደለም። ከዮሴፍ አይደለም የጸነሰችው? ኖ ወይ። ኦኬ። በመንፈስ ነው የተጸነሰው። እንዴት አወቀ? ይሄንን ተማርኩኝ። ከሰው የተወለደ ሰው የሰው ኃጢአት እሱን የመሰለ ሰው ሊፈጥር አይችልም። ሰው እንደሱ ሊሆን አይችልም። እግዚአብሔር መጽሐፍ ምን ይላል? የሰው ልጅ ሁሉ ኃጢአት ይጎላቸዋል፣ የእግዚአብሔር ክብር ይጎላቸዋል እና ኃጢአተኞች ናቸው ስለሚል እንዴት አድርጎ ነው ሰው ሆኖ የሚፈጠረው? ኢዝ ኖት ዋን ኦፍ አስ። ኢየሱስ ፍጡር ነው ብሎ አንዱ አይደለም ክርስቶስ። ኢየሱስ ፍጡር ነው ብሎ መጥቶ አንድ ሰው ቻሌንጅ ቢያደርግህ ምንድን ነው አንተን ብለህ የምትለው? በስጋው ፍጡር ነው፣ በመንፈሱ ግን አምላክ ነው ብዬ መልስለታለሁ። ሁለት ባህሪ ያለው ብለህ ነው የምታምነው? ደፍነትሊ። ስጋዊ አካሉ እኛን ይመስላል፣ መንፈሳዊ አካሉ ደግሞ የእግዚአብሔር ነው። በስላሴ ታምናለህ? ደፍነትሊ። ትሪኒቲ መንፈስ። ማን ናቸው የስላሴ አካላት? ሶስቱ አካላት አብ፣ መንፈስ፣ አብ፣ ልጅ፣ መንፈስ ቅዱስ። God the Father, the Son and the Spirit. ኦኬ። አንዱ ከአንዱ ይበላለጣል? ኖ። አይተናነስም? አይተናነስም። አይቀዳደምም? ኖ። በስልጣን ስንት ናቸው? ሶስት ናቸው አይደል? አዎ፣ አንድ ናቸው። ሶስት በአንድ ስልጣን፣ በአንድ አካል። ትሪያንግል። አንድ ትሪያንግል ብታየው ወደ ታች ስታደርገው ስትከፍተው አንዱን አንግል there is no triangle አይደለም እንዴ? እሺ በቀላሉ ምሳሌ ልንገርህ። እንቁላል ለምሳሌ ውስጡ ነጭ አለ፣ ውስጡ ቀይ አለ፣ ከላይ ደግሞ የእንጨቱ አለ። ይሄ ምንድነው? ስኪን፣ ቅርፊቱ ማለት ነው። ታንክ ዩ። ገብቶኛል። እሺ ኦኬ። በትሪኒቲ ታምናለህ፣ በስላሴ ታምናለህ። ይህንን ሁሉ ግን ያወቅከው በኦርቶዶክስ ሆነህ በነበርክበት ቲኔጀር እስከነበርኩበት ጊዜ ድረስ በኦርቶዶክስ ሃይማኖት ስለነበርኩ ነው ብለህ ያልከኝ? እሱ ብቻ አይደለም የሚያገዘኝ፣ የራሴም ሪሰርች አለ፣ መጽሐፍ ቅዱስ አለ፣ ጓደኞች አሉኝ። አያስፈልገኝም ብዬ ስለማምን አይ ዶንት ኒድ ኤኒ ብሪጅ፣ በእኔና በእግዚአብሔር መካከል ድልድይ አልፈልግም የሚል ኮንክሉዥን ላይ ደርሼ የራሴን ኖሌጅ አፕዴት እያደረግኩኝ ከእግዚአብሔር ጋር ኮሚኒኬሽን ስፈጥር ማየት ኦብዘርቭ ማድረግ ሲጀምር ምን ይላል እግዚአብሔር? የህይወት ምንጭ የሚፈልቀው ከውስጥህ ነው ይላል። የህይወት ውሃ የሚፈልቀው ከውስጥህ ነው ይላል። ከአንተ ፈልቋል የህይወት ውሃ። ልጨርስልህ። ያንን ወርድ ካየወኝ በኋላ ማሰብ ጀመርኩ።
ውስጤ ኔውሌጅ አለ፣ ውስጤ ውሃ አለ፣ ውስጤ ምንጭ አለ፣ ውስጤ እግዚአብሔር አለ። የት ነው ብዬ መፈለግ ጀመርኩኝ። በጣም ይቀለኛል። ሌላ ሰው ከሚነግረኝ ራሴን ማነጋገር ቀለለኝ። ለምን ብዙ ጊዜ ሰዎች የሚያስረዱ ቨርዥን ኦሪጂናል አይደለም። ኢንክሉዲንግ ባይብል ኢንክሉዲንግ ፒፕል ሁ ቶልድ ዩ አባውት ጎድ። የህይወት ውሃ ከሆዱ ይፈልቃል ብሎ ያለው የነገርከኝ ነገር ውስጥህ ኖሌጅ እውቀት እንዳለ እሱን የተረዳኸው ማለት ነው። የሚፈልቀው እውቀት ኤቭሪቲንግ ውስጥህ ነው ያለው ነው የሚለው እኔ የተረዳሁት። ኤቭሪቲንግ በህይወትህ ሂደት ውስጥ ያለው ፕሮሰስ በሙሉ ውስጥህ ነው ያለው። ፈልገህ አውጣው ነው የሚለው። አንኳኳ ይከፈትልሃል፣ ጠይቅ ይሰጥሃል ነው የሚለው። አይ ስታርት ቱ ኖክ ማይሰልፍ፣ ራሴን ማንኳኳት ጀመርኩ ነው የምልህ። ራስህን ነው ማንኳኳት ጀመርከው? አዎ። የት እንዳለህ እወቅ። ማን ነው? ሰዎች የሚነግሩ ነገር ትክክል ነው ወይ? ሰው ትፈልጋለህ ወይ በአንተና በእግዚአብሔር መካከል የሚል ነገር አእምሮ ውስጥ መምጣት። የቀደሞ ላይ የህይወት ውሃ ከሆዱ ይፈልቃል ብሎ የሚለው ኖሌጅ ነው ከኔ ውስጥ እየፈለቀ ያለው ነው ብለህ ያልከኝ አይደል? ኖሌጅ አለ ውስጥህና አፍልቀው ራስህ ነው የሚለው የመጽሐፍ ቅዱስ። ይገባል። እንደዛ ነው የሚለው መጽሐፍ። ተሳትቼ ሊሆን ይችላል። አንተ ልታስተምረኝ ትችላለህ፣ ልታርመኝ ትችላለህ። ለምን ይሄን ቃል የተናገረው ማን ነበር በመጀመሪያ? የህይወት ውሃ ከሆዱ ይፈልቃል ብሎ የሚለው አላስታውስም። መጽሐፍ ቅዱስ ላይ ግን አንብቤዋለሁ። እና ያን የተናገረውን ክፍል አታስታውሰውም? እና አንተ ግን ዝም ብለህ ሀሳቡን ችግር የለውም። 7:38 ዮሐንስ ማለት ነው። ማንም የተጠማ ቢኖር ወደ እኔ ይምጣ ነው ብሎ ያለው መጀመሪያ። የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ከመናገሩ በፊት ማንም የተጠማ ቢኖር ወደ እኔ ይምጣ ብሎ አለ። ማን ነው ተናጋሪው? ጌታችን ኢየሱስ ክርስቶስ ነው። ወደ ማን ይምጣ አለ? ወንድማችን ንጉስ ወደ እኔ ይምጣ አለ። ምን ማለቱ ነው? ወደ እኔ ይምጣ ማለቱ ፈልገኝ ነዋ፣ አገኘኝ ነዋ። ጥማቱስ ምን አይነት ጥማት ነው? የተጠማ ቢኖር ወደ እኔ ይምጣ አለ። የኔውሌጅ የእምነት የእግዚአብሔርን የማወቅ ችግርህን about every burden you have ወደ እኔ ላቸዋለሁ ይላል። ከዛ የህይወት ወንዝ ውሃ ከሆዱ ይፈልቃል አለ አይደል? አዎ። የህይወት ምን ነበር አላስታወስም። አይ ዶንት ኖ ኤግዛክትሊ፣ ግን እንደዛ ነው የሚለው። ከውስጣችሁ ይፈልቃል ይላል። እሺ፣ አሁን አንተ ውስጥ የፈለቀው ምንድነው? እውቀት ነው ማለት ነው። አዎ፣ እግዚአብሔርን ማወቅ፣ ማንነቱን ሪኮግናይዝ ማድረግ፣ እንዴት አድርጌ መኖር እንዳለብኝ፣ ስለ ገሃነም፣ ስለ ገነት፣ የወደፊት ከየት እንደመጣሁኝ፣ ወዴት እንደማልቅ። ቆይ ቃሉን ላሳይህና አንተ እውቀትን የፈለቀው ነው ብለህ የምትለው፣ ጌታ ግን ምንድን ነው እያለ ያለው? ያው ቃሉን ጋይድ እንድታደርገኝ ወይ እንድታርመኝ እፈልጋለሁ ብለህ ስላልክ በቅነት ስለጠየቅ በቅነት ልንገርህና ኦኬ ዮሐንስ 7:38 ላይ ከ37 ጀምሮ ኦኬ ዮሐንስ 7:38 ላይ እንደዚህ ይላል። ከ37 ጀምሮ ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ እንዲህ ብሎ ጮኸ፣ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል። ይሄ ነው አይደል ውስጤ ይፈልቋል ብለህ ያልከው? አዎ ትክክል። እንግዲህ እኔ አንደርስታንዲንግ የእንግሊሽ ቨርዥን ስለሆነ ፕሮባብሊ ትንሽ ልዩነቶች ይኖሯታል። ቅድም እንዳልኩ ነው፣ ብዙ ልዩነት የለውም። ይህም ሞር ያጠናክረኛል። ይህ ወርድ ራሱ ደስ ነው ያለኝ። ብዙ ልዩነት የለውም እኔ ካልኩት እና ደስ ይለኛል፣ ያጠነክረኛል። ሌላ አንተ የምታውቀው አለ ከሆድ ስለመፍለቅ ይናገራል ብለህ ያልከው ቃል ከዚህ ቃል ውጭ? የእግዚአብሔር መንግስት በውስጣችሁ ነው ይላል። አይ በመካከላችሁ ነው ነው፣ በውስጣችሁ ነው አይልም፣ በመካከላችሁ ነው። ኦኬ፣ በውስጣችን በመካከላችን። አይ በውስጣችሁ አይልም፣ በመካከላችሁ ነው ብሎ የሚለው ቃሉ። ለቃሉ ታማኝ መሆን አለበት ለተጻፈው። ይኸው ግን የህይወት ውሃ ከሆዱ ይፈልቃል ይላል። አሁን አንተ ከሆዱ የፈለቀው ምንድን ነው? እግዚአብሔርን ማወቅ። እግዚአብሔርን ማወቅ አይደል?
እግዚአብሔርን ማወቅ ማለት ደግሞ ሁሉን ነገር ማወቅ፣ ኒውሌጅ ማወቅ፣ መኖርን ማወቅ፣ መሞትን ማወቅ፣ መኖርን ማወቅ ነው። የእግዚአብሔር መንፈስ በአንተ ውስጥ አለ? አይሆፕ። ለምን እግዚአብሔር ተስፋ አደርጋለሁ። በተስፋ ሳይሆን በትክክል አለ የእግዚአብሔር መንፈስ በአንተ ውስጥ? ደፍነትሊ። እግዚአብሔር ሰውን ሲፈጥረው ምን ብሏል መሰለ? እግዚአብሔር ሰውን በአምሳላችን እንፍጠረው ብሏል። ፋኒ ሊስን ቱ ሚ ምን ይላል መሰለ? እግዚአብሔር ሰውን በአምሳላችን እንፍጠር ይላል። የጠየቅኩ እኔ ስለ መፍጠር አይደለም። የእግዚአብሔር መንፈስ በአንተ መልሱ ልነግርህ ነዋ። ከዛ ጋር የተያያዘ ከፈቀድክልኝ። እሺ ኦኬ። እግዚአብሔር ሰውን ሲፈጥረው በአምሳላችን እንፍጠረው ይላል። አምናለሁኝ ይሄንን። እግዚአብሔር ሰውን በአምሳሉ ሲፈጥረው አይ ዶንት ቲንክ እግዚአብሔር ስስታም አይመስለኝም። መልኩን ብቻ እሱን አስመስሎ የፈጠረን ፓወሩንም የሰጠን ይመስለኛል። መንፈሱንም ውስጣችንን ሴት ያደረገ ማይንድ ሁሉ ቦታ ሴት ያደረገው ይመስለኛል። አምናለሁ ይመስለኛል ሳይሆን ይቅርታ። ሰው እግዚአብሔር በአምሳሉ ከፈጠረው በመልኩና በአምሳሉ በተፈጠረው ሰው በተባለ ፍጥረት ውስጥ የእግዚአብሔር መንፈስ አለ ነው ብለህ የምታምነው? አዎ፣ የራሱን አፕ እግዚአብሔርን በመልኩ ፈጥሮን ግን ፓወሩንና ኒውሎጂን ደግሞ የሚሰስት አምላክ አይደለም። ስለዚህ ውስጣችን ውስጥ አለ የእግዚአብሔር አፕሊኬሽን፣ ሁሉም ነገር ፓወሩም፣ እሱ የሰራውን ሁሉ ነገር መስራት እንችላለን ብዬ አምናለሁ። እሱ የሰራውን መስራት ትችላለህ? እችላለሁ። ክርስቶስ የሰራውን ነገር በሙሉ የእሱን ትምህርትና የእሱን መንገድ ከተከተልኩኝ እኔም እንደሱ ማድረግ እችላለሁ ብዬ አምናለሁ። እሱ ሰማያትና ምድርን ሰርቷል። አንተ መስራት ትችላለህ ሰማያትና ምድርን? ይሄ ሌላ ጉዳይ ነው። ይሄ ከሰው መፈጠር በፊት የነበረው ነው። እሱ የሰራውን ሁሉ መስራት እንችላለን ብለህ ስላልክ ነው። ይሄ ዲፍረንት ቲንግ። እኔ እናንተ እኮ አሁን ብዙ የሚያጨቃጭቀን ልዩነት ያለ መማር መሰለኝ። ቆይ ቀጥዬ ደግሞ ልንገርህ አመጠየቀኝን እና አሁን ለምሳሌ ቅድም ከወንድሜ ጋር የተነጋገርከው ስለ ህይወትና ሞት ለእኔ ኢንትረስት አለው በጣም የጠየቅኩህ ሌላ የመለስክልኝ ሌላ ነው። ቅድም ነበር ያልኩ የእግዚአብሔር መንፈስ በአንተ ውስጥ ይኖራሉ ብዬ ስለ ዘፍጥረት መጽሐፍት ላይ ሄደ ሰው እግዚአብሔር መጀመሪያ ሲፈጠር ሰውን ፈጥሯል፣ አድሎ አላደረገም፣ ፓወሩን ኃይሉን ሁሉ ሰጥቶታል ምናምን ነገር ብላ መንፈሱንም ሰጥቶታል። ስለዚህ መንፈሱን ከሰጠው በተፈጠረው ሰው በተባለ ፍጥረት ውስጥ የእግዚአብሔር መንፈስ በእያንዳንዱ አሁን ይኖራል እያልከኝ ነው? ደፍነትሊ። በእስልምና እና በቡዳ ሂንዱዝም በተባሉ የባህል ሃይማኖትም ይሁን ሌላ ሃይማኖትን በሚያመልኩ ሰዎች ውስጥ የእግዚአብሔር መንፈስ አለ እያልከኝ ነው? እኔ እነሱን ፕራክቲስ አላደረኩም። እኔ ክርስቲያኒዝም ነው ፕራክቲስ ያደረኩት። እነሱን ጠይቃቸው። እሱን ኖ በሰው ሁሉ ውስጥ አለ ብለህ ዘፍጥረትን ጀኔሲስ ላይ ሄደህ እኮ ክሬሽን ላይ ፍጥረት ላይ ስታወራ እኮ እግዚአብሔር ያኔ ሲፈጥር ፓወሩንም ኃይሉንም መንፈሱንም ሰጥቷልና መንፈስ ቅዱስ በውስጣቸው አለ እኮ ነው ብለህ ያልከኝ ቅድም። በትክክል። ስለዚህ እግዚአብሔር ቡዲስት ሆነ የእግዚአብሔር መንፈስ በቡዲዝም በእስልምና ሃይማኖትም በተለያዩ ሃይማኖት ውስጥ ባሉት ውስጥ ሁሉ የእግዚአብሔር መንፈስ በእነሱ ይኖራል ማለት ነው። በትክክል። በሰው ልጆች በእግዚአብሔር አምሳል በተፈጠሩ ሁሉ የእግዚአብሔር መንፈስ አለ። ከየት ተማርከው? ይሄንን ራሴ ገለጸልኝ እግዚአብሔር። ለምን በአምሳሉ የፈጠረውን ሰው በምን ላይ ገለጸልህ? ራሴ አስቤ ሪፍሌክት አድርጌ ከእግዚአብሔር ጋር ባለኝ ፍሪኩዌንሲ ራሴ። ይሄ እኮ ምንም አስተማሪ አያስፈልግም፣ መጽሐፍ ቅዱስ ማንበብ አያስፈልግም። አደገኛ አካሄድሽ እዚሁ ጋር ላንብብልህ። አንተ ራስህ ክሬት አድርገህ ነው። ታማኝ መሆኑ ኦነስት ሆነ መናገር ጥሩ ነው። እሺ ምን ይላል? በእኔ የሚያምን መጽሐፍ እንደሚል የህይወት ወንዝ ውሃ ከሆዱ ይፈልቃል ይላል አይደል? እያየው ነው እያየው ነው። በእኔ የሚያምን ብሎ ተናጋሪ ማለት ጌታ ነው። ጌታችን ኢየሱስ ክርስቶስ ነው አይደል የተናገረው? እየሰማው አይደለም ግን አሁን ይቅርታ። ችግር የለም። በእኔ የሚያምን ብሎ ያለው ጌታችን ኢየሱስ ክርስቶስ ነው አይደል? አዎ ክርስቶስ ነው ያለው በእኔ የሚያምን። አዎ እሺ፣ በእኔ የሚያምን የህይወት ውሃ ወንዝ ከሆዱ ይፈልቃል አለ አይደል? አዎ። በእሱስ የማያምን ይሄ የህይወት ውሃ ከሆዱ ይፈልቃል? ይፈልቃል በሚገባ። በሚያምኑም በማያምኑ ውስጥም ነው የሚፈልቀው አይደል? አንተን ማፍለቅ ያለብህ ውሃው አለ ነው የምልህ። ጌታ የተናገረውን እዚህ ጋር ንገረን። ጌታችን የተናገረው በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል አለ። አንተ ክርስቶስን አሁን ተቃወምከውና ምን አልክ? አይ ሰውየው አመነም አላመነም መፍለቁ አይቀርም እያልከን ነው።
ይፈልቃል። አስረዳሃለሁ እንዴት እንደሚፈልቅ ከፈለግ። ስለዚህ ክርስቶስ ተሳስቷል እያልከኝ ነው? አልተሳሳትም። ካልተሳሳተ በእኔ የሚያምን መጽሐፍ እንዳለ ነው እንጂ ያለው ንጉሱ እንዳለ አይልም። እነሱ በክርስቶስ እንደማያምኑ ሌሎቹ የእምነት ሃይማኖቶች በምን አወቅ አንተ? አድመጣኝ። እስላም በክርስቶስ ያምናል? ያምናል። ማን ብሎ ነው የሚያምነው? ሳም ኤክስተንስ ያምናል። ስሙን ብቻ ነው የቀየረው። ለምን ስሙም የተቀየረበት ምክንያት የሃይማኖት ተቋሞች እነዚህ ጠይቀኸኝ እኮ እየመለስኩ ማን ብሎ ያምናል ነው ያልኩህ። ስለ ስም አልጠይኩም። ማን ብሎ ያምነዋል? አላህ ብሎ ሊጠላው ይችላል፣ ወይም ደግሞ መሐመድ ሊለው ይችላል። አይ ዶንት ኖ የትኛው እንደሆነ ለነሱ ጎድ እኔ አልከታተልም። የክርስቶስ ስሙ ሌላኛው ስሙ መሐመድ ነው። አሁን እኔ ትንሽ ሎው ክላስ የሆነ ኮንቨርሴሽን ውስጥ እየከተትከኝ ነው። እኔ ድሮፕ አደርግሃለሁ። መነጋገር ከፈለግ ብዙ መማማር እንችላለን። እግዚአብሔርን ሰዎች ልግለጽልህ፣ የጠየቀኝ ጥያቄ ልመልስልህ። እግዚአብሔር ማለት አንድ ነው። ሰዎች ስሙን እኔ ነው የሚዩት ያደረኩ በግድ ስለሄድክ ማለት ነው። ልክ አሁን ቀደም ባወራንበት እንሂድ። ልብ በል የኢየሱስ ክርስቶስ ስሙ መሐመድ ወይ አላህም ሊሆን ይችላል ነው ብለህ ያልከኝ አይደል? ማይክን ክፈትና መልስ። እንደ ቅድሙ ብናወራ ደስ ይለኛል። እኔ ሳስቆም በግድ አስገድዶ እንደሚደፍር ወንድ እጄን ባጠመዛው ደስ ይለኛል። የክርስቶስ ስሙ መሐመድም አላህም ሊሆን ይችላል ነው ያልከኝ? ብዙ ስም አለው። መሐመድ የክርስቶስ ስም አይደለም። እግዚአብሔር የክርስቶስ ስም ነው። እስላሞች ክርስቶስን ያምኑታል? እየጠየቀኝ እኮ ልታስመልሰኝ አልቻልክም። ጀምር ታስቆመኛለህ። አስጨርሰኛ። የክርስቶስ ስም አላህ ማለት እኔ ምን ማለት እንደሆነ አላውቅም። እግዚአብሔር ማለት ይመስለኛል በአረብኛ። የእግዚአብሔር ስም ብዙ ነው። የሚመስልህን ነው የምትነግረን? ቆይ አሁን ቅድም ጠየቁ። ልብ በል ጥያቄን ፈሩን ለቃ አንተ ፈለክ እንድታወራ አይደለም። የሚመስለኝን አይደለም፣ እርግጠኛ ሆኜ ልንገርህ። የእግዚአብሔር ስም አንድ ነው። ብዙ ሰዎች ግን ብዙ ሃይማኖቶች የኔ ጥያቄ ምን ነበረ? ለምንድነው አራውንድ ዘቡሽ የምትሄደው? የኔ ጥያቄ እስላሞች ክርስቶስን ያምኑታል ወይ ብዬ ስለ አዎ ያምኑታል አልከኝ። አንኮንሽስሊ ያምኑታል። አሁን እኮ አንተ እኔን የማናገር ፍላጎት ስለሌለ ነው እንጂ ያስረዳው ነበረ። ለምን አመጣጤ ይቅርታ አድርግልኝና ሜይ ቢ በደንብ ላብራራልህ ስለፈለግኩ ይሆናል። ኦኬ ያምናሉ ብዬ ደግሞ የፖሊስና የወንጀለኛ ጥያቄ ሳናደርገው ወይም የትምህርት ቤት እኔ አይደለም ያልኩ። ማን ብለው ነው የሚያምኑት ማለት የወንጀለኛ የፍትሐ ብሔር የወንጀለኛ መቅጫ ምናምን ነገር እንደዛ አይደለም። ማን ብለው ነው የሚያምኑት ነው ያልኩ። ክርስቶስ አላህ ይሉታል። ስሙን እስላሞች አላህ ይሉታል። አንተና እኔ እግዚአብሔር እንለዋል። አታናግረኝም። እንዴት እንደማደርግ ልመልስልህ ጥያቄ። አድምጠኝ። የክርስቶስ ስሙ የት ነው የተጻፈው? በመጀመሪያ በመጽሐፍ ቅዱስ ላይ ማን ነው ብለው ነው ብሎ የሚል የክርስቶስ ስሙ አላህ ነው ብሎ የሚል ከመጽሐፍ ቅዱስ ላይ ያሳይ። አንተ ክርስቲያን ነህ አይደለ? በኦርቶዶክስ በካቶሊክም በጴንጤም ባትሆን ቅድም እንደነገርከን መጽሐፍ ቅዱስ የምታነብ ክርስቲያን አይደል? ስለዚህ በመጽሐፍ ቅዱስህ እጅህ ላይ ባለው የአምላክ የእግዚአብሔር ቃል ነው ብለህ በምታምነው የክርስቶስ ስሙ መሐመድም ነው አላህም ነው ብለኸኛል አሁን ማለት ነው። ይኸውልህ የመጽሐፍ ቅዱስ ላይ ያነበብኩት አንተ ከምትለው ይለያያል። የእግዚአብሔር ስም አታዳምጠኝም። በቃ እኔ ልወጣ ነው። በቃ አታዳምጠኝም እኮ ኔኦሌጅን እኮ ዳሜት እያደረከው ነው። የእግዚአብሔር ስም ብዙ ነው፣ አንድ አይደለም እኮ ነው የምለው። ስለዚህ እኔ የሚዩት ያደረኩ መልሼ እኔ የክርስቶስ ብዬ ስልህ እግዚአብሔር ብሎ በሚለው ውስጥ አትደበቅ። ክርስቶስ በተለየ አካሉ ማለት ነው። ስላሴ አማንያን ብለህ ያልነበር ቅድም እግዚአብሔር ምናምን ነገር ብሎ የሚለው ውስጥ ሄደህ መደበቅ ነው የፈለግከው። አይ ልደበቅ አልፈለግኩም ላወራህ እፈልጋለሁ ብለህ ካልክ የእኔ ጥያቄ ምንድን ነው? እስላሞች ክርስቶስን ያምኑታል ወይ ነው እንጂ ያልኩ እግዚአብሔርን ያምኑታል ወይ ብዬ አልጠይቁም። ክርስቶስ እግዚአብሔር እንደሆነ በምንም በአቅም ግን እግዚአብሔር ብሎ በሚለው ውስጥ የስላሴ አካላት የሶስቱ አካላት የአብ የወልድ የመንፈስ ቅዱስ ቅድም የጠየኩ ስላሴ አማንያን ብለህ ስላልክ ማለት ነው። ስለዚህ የእግዚአብሔር ስሙ ብዙ ነው። ቡድሃዎቹ እንደዚያ ይሉታል፣ ባህላዊ እንደዚህ ይሉታል፣ ሙስሊሞቹ እንደዚህ ይሉታል፣ ካቶሊክ እንደዛ ይለዋል፣ ጴንጤ እንደዚህ ይለዋል፣ ሰዎች እንደፈለጋቸው እንደዚህ ይሉታል ምናምን ነገር ብለህ ለመደበቅ ነው አንተ የፈለከው። እኔ ደግሞ ታርጌት አድርጌ ክራይስት ላይ ነው እየጠየኩ ያለሁት። ክርስቶስ በተለየ አካሉ ከቅድስት ድንግል ማርያም የተወለደውን እሱን አምነዋለሁ፣ የኔ ፈጣሪ ነው፣ አምላኬ ነው፣ አስተማሪ ነው ብለህ ቅድም ስላልክ፣ ስለዚህ ይህንን ክርስቶስን እስላሞች ያምኑታል ወይ ስለ አዎ ያምኑታል አልከኝ።
ማን ብለው ያምኑታል ብዬ ስለ አላህና መሐመድ ብለው ያምኑታል አልከኝ። ልብ በሉ እዚህ ያላችሁ ሰዎች ክርስቶስን እስላሞቹ አላህና መሐመድ ብለው ያምኑታል አለ። እሱ ነው ያለው። ኦኬ ይህንን አንተ እንደ መጽሐፍ ቅዱስ አማኝነትህ መጽሐፍ ቅዱስ የክርስቶስ ስሙ መሐመድና አላህ እንደሆነም እንደዚህም ሊሆን እንደሚችል ይናገራል ወይ ነው እኔ ጥያቄ። አንተ አራውንድ ዘቡሽ ሄደህ እግዚአብሔር ብሎ በሚለው ስም ነው መደበቅ የፈለግከው። ታርጌት አድርገህ ክርስቶስ ላይ ተናገር ወንድሜ። ቴንክ ዩ። ኦኬ እግዚአብሔር ስሙ ላልከኝ እግዚአብሔር ብዙ ስም አለው። አልጠየኩም። አሁንም ሚዩት ላደርግ ነው። አልጠየኩም። ምንድን ነው ጥያቄ? አልገባኝም። በደንብ ገብቶሃል። ስለ ክራይስት ነው የጠየቁ። እግዚአብሔር ብሎ በሚለው ሙስሊሞች ክርስቶስ ብለው ሙስሊሞች ክርስቶስን ያምኑታሉ ብዬ አልኩ አይደል? አዎ አልኩ እኮ ያምናሉ። ስሙን ቀየሩት። ማን ብለው ያምኑታል ነው ያልኩህ። ማን ብለው ያምኑታል ነው ያልኩህ። እሺ ሙት ላድርገውና ላዳምጥ። ጠይቀኝ። ይኸው እየጠየኩ ነው። ማን ብለው ያምኑታል ክርስቶስን? እስላሞቹ አላህ ይሉታል፣ ቡዳ ይሉታል፣ ክሪሽናን ይሉታል። መጨረሻ ላይ ዞሮ 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 የእግዚአብሔር ስም ነው ነው። ሙስሊሞቹ ናቸው መብት እየሰጠኸኝ አይደለም እንድናገር። እየጠየኩ እየመለስክልኝ ካበቃ ካልጨርስ ሌላ ጥያቄ እየጠየቀኝ ነው። የእግዚአብሔር እባክህ ጠየቅኩ እየመለስክልኝ ነው። ሙስሊሞቹ አላህ ይሉታል፣ ቡዳ ይሉታል፣ ሂንዱዝም ይሉታል አልከኝ። ሙስሊሞቹ የሚሉትን ልብ በሉ። ሙስሊሞች ክርስቶስን ቡዳ ይሉታል አለ። ልብ በሉ። እንዲህ አይነት ትውልድ ነው የገጠመን ወንድሞች እናቶቼ። ሙስሊሞች እንኳን ራሱ ማን ብለው እንደሚጠሩት ሲናገር አላህም ይሉታል፣ መሐመድም ይሉታል፣ ቡዳም ይሉታል አለ። ሙስሊሞች ቡዳ ብለው ይጠሩታል ክርስቶስን። የምትናገረውን አታውቅም። ድራይቭ የሚያደርገው የክርስቶስ መንፈስ ሳይሆን ሌላኛው መንፈስ ነው። አይምሮ ውስጥ የምሰማው ድምፅ አለ። በህሊና ውስጥ የምሰማው ኮንሽስ ብላ ያልከው የምሰማው አለ። ማኒፑሌትድ ሆነሃል በክፉ የመናፍስት ኃይላት እንጂ በጥሞና ብትሰማ ኖሮ አንድ ጥያቄ 3 ጊዜ እንኳን ጠይቀህ አይገባም ነበር ማለት ነው። ኦኬ ያለመስማት ሊሆን ይችላል። ጥያቄ 3 ስለተደገመ አይደለም። እስላም እንኳን ክርስቶስን ማን ብሎ እንደሚጠራው እንኳን አታውቅም። ቡዳ ይሉታል አልከኝ። አይሉትም እነሱ ክርስቶስን እነሱ ማንም አይሉትም። ካሉትም ምንድነው ማን መሲህ ነው ብለው የሚጠሉ አልመሲ ኢሳማ ኢሳ አይደለም። በትክክል አለ። የአረብኛውን ጥሩልኝ። ኢሳ ነው የሚጠሩት። አሁን እያየው ነው መጽሐፍ ቅዱስ። እኔ ግን ይህ ጥያቄ አሁን እኔ ስለ እስላም እኔ እንድታስተምረኝ ጣልቃ አትገባብኝ ነው። አልመሲህ ኢሳ አይደለም። አልመሲህ ኢሳ አይደለም። የሰው አልመሲህ ይሄ ነው ትክክለኛው። የክርስቶስ የሰው አልመሲህ ብለው ነው የሚጠሩት። አልመሲህ ኢሳማ ኢሳ ሌላኛው ጣዖት ነው። በክርስቶስ ስም የሚጠሩት ኢሳና ክርስቶስ እኮ አንድ አይደለም። ኢሳ ክርስቶስ ነው ብላችሁ ካላችሁ አጋንንትን እየጠራችሁ ነው ማለት ነው። ኢሳ ማለት ክርስቶስ አይደለም፣ ክርስቶስም ኢሳ አይደለም። እነሱ ይስዋ አልመሲህ ነው የሚሉት። መሲህም ይላሉ አይደል? አሁን እንደዛ ማለት ነው። ኢሳ ከጨመርክበትማ ኢሳ ሌላ ነው፣ ወይ ደግሞ ምሳያ ብለው ይጠሩታል ሌሎቹ እንደሚሉት ማለት ነው። ይስዋ አልመሲህ ነው ትክክለኛው። ይስዋ መሲህ እንዴ አረብ ሀገር ያላችሁ እህቶች በትክክል ሲጠሩት ሙዝ እንጂ ኢሳማ እሱ ሌላ አጋንንት ነው። ኢሳ የሚባል ክርስቶስ የለም፣ ክርስቶስ የሚባል ኢሳ የለም። ኦኬ ይሄ ወንድም ግን ምን አለ? ኢሳ አይሉም መሲህ ይላሉ። አልመሲህ ይላሉ። በአረብኛ አልመሲህ ኢሳ ሳይሆን መሲህ ያ እንደሱ ነው የሚለው እንጂ ኢሳ የሱዋ መሲህ እንደዚህ የሱዋ መሲህ እንደዚህ ነው ሲናገረው የሰማሁት። ኦኬ ይሄ ሰው ግን ምን አለ? ቡድሃን ብለው ይጠሩታል ምናምን ነገር ብሎ አለን። እሺ እንግዲህ ክርስቶስን ያምናሉ ብሎ ያለው በእነሱ ውስጥ ሁሉ የእግዚአብሔር መንፈስ አለ ብሎ ስላለ ነው ይህ ሰው ማለት ነው። እሺ እዚህ ውስጥ ያላችሁ ሰዎች እስካሁን በነበረን ነገር የሚናገረው ነገር ጭብጥ ነገር አለው ወገኖች? ማለት ጊዜያችንን ዝም ብለው ዌስት ማድረግ ስለማንፈልግ ማለት ነው። እኔ በእርግጠኝነት ለመናገር የሚናገረውንም የማያውቅ ሰው ነው ይህ ሰው። ልክ ነው። የሱዋ አልመሲህ ነው እንደዛ ነው የሚጠሩት።
ትክክለኛው ኢሳ ብላችሁ እንዳጠሩ። ኢሳ የክርስቶስ ስሙ አይደለም። በአረብኛ ይስዋ አልመሲህ እንደዚህ ብለው ነው የሚጠሩት። በቃ ቴንኪው። ስለዚህ ጊዜ መውሰድ ነው። ግን ምን አለ ቀደም የህይወት ወንዝ ውሃ ከሆዱ ይፈልቃል። ሰጥ አለ። ቆይ የህይወት ወንዝ ውሃ ከሆዱ ይፈልቃል ክርስቶስን መሐመድም አለህም ብለው ይጠሩታል አለ እስላሞች እንኳን። ኦኬ ግን ጌታችን በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል አለ። በእሱ ስም አያምን ይሄ የህይወት ውሃ ወንዝ ከሆዱ አይፈልቅ። ጌታችን በተቃራኒው በእሱ የሚያምን ብቻ ነው ይሄ የህይወት ውሃ ወንዝ ከሆዱ የሚፈልቀው። በዚህ ሰውዬ ውስጥ አሁን የፈለቀው ሌላ ነው። ያው ንግግሩ ላይ ታውቁታላችሁ በደንብ። እሺ ጌታ ምን አለ ታዲያ? ስለዚህ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ የተናገረው ምን ማለት ነው? ጌታ አልገባንም። ስለምንድን ነው የምታወራን ብለን ስንለው ስለ እውቀት ሳይሆን እያወራን ያለ ይህ ግን በእርሱ የሚያምኑ በማ በክርስቶስ ማለት ነው። ይህ ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበረ ነው ይላል። ይሄ የህይወት ውሃ ከወዝዱ ይፈልቃል ብሎ ያለው ስለማን ነው? ስለ ስላሴ አካል፣ ስለ ሶስተኛው አካል፣ ስለ ጌታ ስለ እግዚአብሔር መንፈስ ቅዱስ። ኦኬ ጌታችን ኢየሱስ ክርስቶስን ሲቀበሉ የእግዚአብሔር መንፈስ በእነሱ ውስጥ ያድራል ማለት ነው። በማ ውስጥ? እዚህ ቁጭ ብሎ በሚያወራ ሰውዬ ውስጥ ማለት ነው። በትክክል የአምላክ የእግዚአብሔር መንፈስ ያደረብኝ ሰው ነኝ። እኔ ብቻ ሳልሆን በወንጌል የሚያምኑ ወንድሞቼና እህቶች በሙሉ በማን ስለምናምን? ይህ ግን በእርሱ የሚያምኑ በማ በክርስቶስ ኢየሱስ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል። ለዚህ ነው አየህ፣ በኢየሱስ ክርስቶስ የሚያምኑ ናቸው የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ያለው። ይሄ የህይወት ውሃ ወንዝ የተባለው ስለማን ነው ማለት ነው? የፈለቀው ማን ነው? አንተ እውቀት ብለህ ተናገር፣ እውቀትን ግለጥ ብዬ ስልህ መሐመድ ኢየሱስን መሐመድ ብለው ያምኑታል እስላሞች ብለህ ቡድሃ ብለው ያምኑታል ብሎ የሚል ይሄ እውቀት የፈለቀው ከጨለማው ዓለም እንጂ ከእግዚአብሔር ዓለም እንዳይደለ አስረግጬ እነግርሃለሁ። እውቀትህን የተንሻፈፈ የተጣመመ ትክክለኛ ያልሆነ እውቀት ስለሆነ ይሄ ደግሞ የሆነብህ ምክንያት ለምን እንደሆነ ታውቃለህ? ወይ በኦርቶዶክስ ሃይማኖት ወይ በካቶሊክ ወይ በእኛ ወንጌላውያን አማኞች ሆነህ መጽሐፍ ቅዱስን ስላልተማርክ ነው። አየህ፣ ቅድም ኢየሱስ እዚህ ጋር ተሳስቷል ብዬ ስለ አዎ ነው ያልከው። አየህ፣ እሱ በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ኢየሱስ እዚህ ጋር ተሳስቷል ክርስቶስ ብዬ ስለ አዎ አልከኝ። አየህ፣ ክርስቶስን ሁሉ እንኳን የምታርም ሰው ነህ ማለት ነው። እኔ እኮ ልማር ነው የመጣሁት ብራዘር፣ አልገባህም ነገር። አንተ የገባህ ነገር የለም። አመሰግናለሁ፣ እኔ አከብረሃለሁ። በቃ እኔ ጥያቄ ነበረኝ ለአንተ ለማወቅ ነው። እንዴት ላድርግ፣ የት ልሄድ ነው ጥያቄ እንጂ ጃጅ እንድታደርገኝ አይደለም። አም ሶሪ ዲስአፖይንት ዶኛለሁ። እውነቴን ነው የምልህ። በጣም እኔ ልማር ነው የመጣሁት። ድምፅህ አስተማሪ ይመስላል በቃ እንጂ አሁን እኔን ክርስቶስን ካድ ተደበቅ እንደዚህ ያደረግ እንድትለኝ አይደለም፣ እንድትመራኝ ነው። እና እግዚአብሔር ይስጥልኝ፣ አመሰግናለሁ። አሁን እኔ እንደዚህ ነገር ውስጥም አልችልም። ኔ ወንድም፣ እኔ የምታስተምረኝ ከሆነ ጥያቄዎች አሉኝ። ስለ ክርስቶስ ስለ እግዚአብሔር ጠንከር ማለት ፈልጋለሁ፣ አስተምረኝ። አሁን ክርስቶስን ካድክ ምናምን እያልከኝ ጭራሽ ልታርቀኝ ነው እና እኔ እየፈራሁ ነው። እንደውም የእግዚአብሔር ቃል አይመስለኝም። ይኸውላችሁ በቃ ጀመረ። ይኸውላችሁ አስተምረኝ እኮ ነው የምልህ ወንድሜ፣ ንገረኝ። ጥያቄ አለኝ አልኩ። እንተወሽ እስላሙን ሚዩት አድርጌሃለሁ። ቀጥዬ ላወራህ የምችለውን ነገር በመደዳ አታውራ። የሚጠቅምህን ነገር ነው ቀጥዬ ማውራ። መሳሳትህን ሳልነግርህ አላስተምርህም። በመጀመሪያ መሳሳትህን ልንገርህ። ኦኬ፣ ተሳስተሃል። በመጀመሪያ መሳሳትህን በትክክል ልንገርህ። መሳሳትህን ሳልነግርህ ባርምህ ወይ ደግሞ መሳሳትህን ሳልነግርህ ባስተምርህ ምንም አይጠቅምህም። በመጀመሪያ እንዴት እንደተሳሳትክ ክርስቶስን እንኳን ራሱ እኮ ለማረም የተነሳ እኮ ሰው ነህ። ይሄ ትክክል አይደለም፣ ይሄ ትክክል አይደለም ብዬ መናገሬ ደግሞ ትክክል ነው።
ይሄንን ሳልነግርህ ግን አይ ዝም ብዬ ና ላስተምርህ ላቅና ብዬ ብልህ ኦኬ መቼ አጠፋውና ብለህ ትለኛለህ። ስለዚህ በመጀመሪያ መጽሐፉ ብሎ የሚለውና አንተ በአይምሮ ስክሬት ያደረግከው እውቀት ምንጭ ፈለቀልኝ ብለህ ያልከው እውቀት ትክክል አይደለም። ጌታችን ይህንን የተናገረው አንተም ስለምታወራው እውቀት አይደለም። መጽሐፍ ቅዱስ የሚናገረው ጌታችን እዚህ ጋር ከሆዱ ይፈልቃል ብሎ ያለው በእሱ ስለሚያምኑት እና ሊቀበሉት ስላለ ስለ ጌታ ስለ እግዚአብሔር መንፈስ ቅዱስ ነው። ኦኬ የልዑል እግዚአብሔር መንፈስ ደግሞ በአንተ ውስጥ ይኖራሉ ብዬ ስለ በዓለም ሁሉ ውስጥ ሁሉ አለ አልከኝ። በማን ውስጥ ብዬ ስለ በቡድሃም በሂንዱዝም በሙስሊም ውስጥ ሁሉ አለ አልከኝ። ይሄ ሮንግ ነው ብራዘር። የልዑል እግዚአብሔር መንፈስ የሚያድረው ክርስቶስ ኢየሱስን በሚያምኑና እሱን የህይወታቸው መድኃኒት ቤዛ አዳኝ አድርገው በተቀበሉት ውስጥ ብቻ ነው የሚያድረው። እደግመዋለሁ። የልዑል እግዚአብሔር መንፈስ የሚያድርባቸው ሰዎች ክርስቶስ ኢየሱስን የህይወታቸው አዳኝ መድኃኒት ቤዛ አምላክ የዘላለም ህይወት ሰጪ እሱ መሆኑን ብቻ አምነው በተቀበሉት ውስጥ ይኖራል። ይሄ የተባረከው የእግዚአብሔር መንፈስ ማለት ነው። ክርስቶስ ኢየሱስን ሳይቀበሉ ክርስቶስ ኢየሱስን ሳያምኑ በስም ሃይማኖት ተብሎ ክርስትና ሃይማኖት ተብሎ በተባለ ውስጥ እንኳን የእግዚአብሔር መንፈስ አያድርም። አሁን አንድ ኦርቶዶክሳዊ ልክ እንዳንተ ሌላ ኦርቶዶክሳዊ ባስገባ የክርስቶስ መንፈስ በአንተ ውስጥ አለ ወይ ብዬ ብለው አዎ ነው አለ ይልሃል። መቼ ነው በአንተ ውስጥ የነበረው ብለህ ስጠይቀው ቅብአ ሜሮን ስቀባ ይላል። ቅብአ ሜሮን መቼ የተቀባው? በ40 ቀኑ ወንድ ከሆነ ሴት ከሆነች በ80 ቀኑ ሲጠመቅ። ኦኬ በምንድን ነው አንተ ውስጥ የመጣው ወይ በአንተ ውስጥ ማደሩን ያውቀው? ሜሮን ተቀብቻለሁ። ማነገረህ? እናቴና አባቴ ክርስትና አባቴ። የእግዚአብሔር መንፈስ በአንተ ውስጥ አለ ማለት ነው ብለህ ስትለው አዎ ይላል። ይናገርሃል ብለህ ስትለው ማለት ይላል። እስቲ አንድ ሁለት ኦርቶዶክስ ይግባ እዚህ እርስ በርሳቸው እዚህ ይጣላሉ። አንዱን ጥያቄ ለሁለት ኦርቶዶክስ ባቀርብ ይጣላሉ። እርስ በርስ ራሳቸው ናቸው የሚጣሉት። እኔ ተጣሉ ብያቸው አይደለም፣ ራሳቸው ይጣላሉ። ለምን? የእግዚአብሔር መንፈስ በውስጣቸው ሳይኖር አለ ብለው ይላሉ። የልዑል እግዚአብሔር መንፈስ ያለበትማ ብራዘር ድምፁን ይሰማል። አምላክ እኮ ነው፣ የሚናገር ነው፣ የሚመክር ነው፣ የሚያጽናና ነው፣ የሚገስጽ ነው፣ ወደ ህይወት ጎዳና የሚመራ ነው፣ ኢየሱስ ክርስቶስን የሚያከበር ነው። ብዙ ሰው የእግዚአብሔር መንፈስ በእኔ ውስጥ አለ ብሎ ይላል። በተለይ በኦርቶዶክስ ሃይማኖት ያሉት በካቶሊክም ማለት ነው። ግን ድምፁን አይሰሙትም። ለምን? ስለሌለ በውስጣቸው። ለምን የለም? በልጅነታቸው ቅባትን የተቀቡት ቄስ በማማሰያ አማስሎ ምንድነው በሚያዘጋጀው ሜሮን በተባለ ቅባት ውስጥ የእግዚአብሔር መንፈስ ያድራል ማለት ቧልተ ነው፣ ቀልድ ነው፣ ቀልድ ነው። ወንድሞች እናቶቼ፣ ጳጳስ እንደ ሰታቴ እንዳያር ብለው እናቶቻችን እንደዚህ እያደረጉ ደስቱ እንደሚያማስሉት ቪዲዮ ላሳያችሁ እችላለሁ። ቤተክርስቲያኒቱ ኦርቶዶክስ የእግዚአብሔር መንፈስ በሜሮን ቅባት ለውጣ ሜሮን ከተቀባችሁ ቅባት ከተቀባችሁ መንፈስ ቅዱስ ያድርባችኋል ብላለች። እንዲህ አይነት አስተምሮት በአዲስ ኪዳን የለም። ኦኬ የለም። ልብ በሉ። ይሄ የዘይትን ነገር እዛ ሜሮን፣ እዚህም ደግሞ በእኛ በወንጌላውያን አማኞች ጋር እንደዚህ የሚያደርጉ ካሉ ማለት ነው ዘይት አፍስሰውባችሁ የእግዚአብሔር መንፈስ በእናንተ ላይ ያለ ብለው ቢሏችሁ ኖ እንዳትቀበሉ። የወይራ ዘይት ላይ ስለ አንዱ ቆደቆብህ ሳይሆን በበርሜል ውስጥም ጨምረው ወስደው ከድነውብህ ቢዘጉ ቢዘፈዝፉ የእግዚአብሔር መንፈስ የወይራ ዘይት ስለነካህ አይመጣብህም። የእግዚአብሔር መንፈስ የወይራ ዘይት ላይ ስለፈሰሰ አይገባብህም። የእግዚአብሔር መንፈስ በአንተ ውስጥ እንዲኖር የምትፈልግ ከሆነ ይኸው ኦኬ። የእግዚአብሔር መንፈስ ወደ አንተ እንዲመጣ በአንተ ውስጥ እንዲኖር የምትፈልግ ከሆነ ይኸው ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ አለ። አጠጪው ነው ወደ እኔ ይምጣ ያለው። ሰጪው ነው ወደ እኔ ይምጣ ያለው። ወደ እኔ ይምጣ ያለው ደግሞ ማን ነው? ኢየሱስ ነው። ኦኬ ቴንኪው የኔ አባት ለዘላለም ስም ይባረክ። አየህ፣ እዚህ ሰጪው ነው። ሰጪው ወደ እኔ ይምጣ አለ።
እልከዋለሁ ከአብ ተቀብዬ እልከዋለሁ ብሎ ያለው ጌታ ማለት ነው። ስለ እናንተ አብን እለምናለሁ ብሎ እንዳለ። ስለዚህ ክርስቶስ ኢየሱስን የህይወቱ አዳኝና ጌታ አድርጎ የተቀበለ ብቻ ውስጥ በዛ ሰው ውስጥ ብቻ የልዑል እግዚአብሔር መንፈስ ይኖራል። ኦኬ። ከዛስ ውጪ ወንድማችን ቅድም እንዳለው በእስልምና በቡድሃ በሂንዱዝም በሚባለው ውስጥ የእግዚአብሔር መንፈስ የለም። ራስ አሁን አንተ እዚህ የምታወራ ወንድም የእግዚአብሔር መንፈስ በውስጥ ያለ ብለህ የምትል ከሆነ በጣም ተሳስተሃል። ለምን የለም? የእግዚአብሔር መንፈስ ያለበት ሰው ክርስቶስ ኢየሱስን እያከበረ ይናገራል እንጂ እያዋረደ አይናገርም። ምን አልክ አንተ ቅድም? ክርስቶስ ጋር ተሳስቷል ብዬ ስለ አዋልከኝ። አየው፣ የአምላክ መንፈስ ያለበት ሰው እንደዚህ አይናገርም። አምላኬ መድኃኒታችን ኢየሱስ ክርስቶስ ተሳስቶ ማያውቅ፣ በሱ ዘንድ በስተትም የተነገረ በስተትም የተደረገ ነገር የለም። ኦኬ። ቅዱስ፣ ጻድቅ፣ ፍጹም፣ ዘላለማዊ የሆነ በስሜት የማይናገር በሱ ዘንድ በስተትም የተደረገ በስተትም የተነገረ መሳሳት የሚባል ነገር በሱ ዘንድ የለም። በባህሪውም ቅዱስ በህይወቱም ንጹህ ነው። ክርስቶስ ተሳስቶ የማያውቅም። የተሳሳትከው አንተ ነህ። ግን ለማወቅ ከፈለክ ኦኬ፣ እኔ አንተን ጃጅ እያደረኩ ሳይሆን ደግሞ በትክክል ጃጅ መደረግ አለብህ። አንተም ልክ እኔ እንደዛ ነው ያደርጋል። በትክክል ባልሆንኩበት አይ ይሄን ትክክል አይደለም ኤርሚያስ ብለህ ማሳየት አለብህ። እና ያን ነው ብዬ የምልህ። ቴንኪው። ቅድም የጠየቅነው ላይ የንስሐ አባት ብሎ የሚለው ላይ መመለስ እንችላለን ማለት ነው። የምትለው ካለ ግን ልስጥህ። አይ ትክክል ነው ያልከው እኮ እኔ ደስ ይለኛል መነጋገር ስለ እግዚአብሔር። ግን አንድ የተሳሳትከው ነገር ምንድን ነው? እኔ ክርስቶስን ተሳሳተ አልልም አላልኩምም፣ ለሁልጊዜም አልልም። እና እሷ ላይ ብትገልጽልኝ ምኑ ላይ ነው ያልኩት? ራሴን እዚህ ጋ በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል አለ ብሏል ጌታ አልኩ። ያው አሳይቼ ማለት ነው። አዎ አልከኝ። ስለዚህ ይሄንን ይሄ የህይወት ውሃ ከሆዱ እንዲፈልቅ ሰው መጀመሪያ ምን ማለት አለበት ማለት ነው? በጌታ ማመን አለበት። በእኔ የሚያምን ብሎ ስላለ ተናጋሪው ባለቤቱ ጌታ ስለሆነ በጌታ ማመን አለበት ማለት ነው። ስለዚህ ይሄ የህይወት ውሃ ከሆዱ እንዲፈልቅ እስላሞች ያምናሉ ወይ ብዬ ይህን እንደውም ገና አልነገርኩም። አንተ ይህንን ስለ መፍለቅ የህይወት ውሃ መፍለቅ ብሎ የሚለውን ከእውቀት ጋር ነው ያገናኘው። ጌታ ግን ከእውቀት ጋር ሳይሆን ያገናኘው ፐርሰን የሆነ አካል የሆነ የስላሴ ሶስተኛው አካል ስለሆነው ስለ እግዚአብሔር መንፈስ ቅዱስ ነው እየተናገረ ያለው። አንተ ስለ እውቀት ነው ያልከው። የአገላለጽ ችግር ነው ማለት ነው እንጂ የአገላለጽ ችግር አይደለም። እኔ በእርግጠኝነት ልንገርህ፣ ለመቅናት ከሆነ ለመስተካከል ከሆነ የአገላለጽ ችግር ሳይሆን እኔ የሚጠቅምህ በዚህ ህዝብ በፊት የምነግርህ ወንድማችን የሚጠቅምህ በእውነተኛ የክርስቶስ ቤተክርስቲያን ውስጥ እኔ የወንጌል አማኝ ስለሆንኩኝ እኔ ባለሁበት የወንጌላውያን አማኞች ከቻልክ በአካል በውስጥ ተደዋውለን ያለህበት ቦታ ላይ ቸርች ሄደህ ትምህርት ተማር። ካልሆነ ደግሞ በኦንላይን ላይ ትምህርት እናስተምርሃለን። ወጥ የሆነ ትምህርት፣ መጽሐፍ ቅዱሳዊ የሆነ ትምህርት፣ ብሉይና አዲስ ኪዳን መሰረት ያለውን ትምህርት ማለት ነው። አይ እኔ ይህንን አልፈልግም ብለህ የምትል ከሆነ ሂድ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ እዛው ኦርቶዶክስ ስለነበርክ ከልጅነትህን እናስ ነገረ ክርስቶስን ትምህርተ ስላሴን በደንብ ተማር። ይሄ በጣም ይጠቅማል። ትምህርተ ስጋዌን በጣም ስትማር፣ ስለ ነገረ ክርስቶስ ስትማር ትጠቀማለህ። እኛ እንደነሱ ጭፍኖች አይደለንም። እነሱ ጋር እሱ ነው። ይሄ ብቻ ነው ብቸኛው መንገድ ወደ እግዚአብሔር ገነት ለመግባት። ምንም በሌላ መንገድ የምትገባበትም የለም። ክርስቶስን የህይወት አዳኝና ጌታ አድርገህ ካልተቀበልከው ትጠፋለህ ለዘላለም ማለት ነው። አንተ ብቻ ሳትሆን ሌሎቹም። እኔም ስለተቀበልኩት እንጂ ባልቀበለው እጠፋለሁ። ስለዚህ ክርስቶስን ለመቀበል ወደ ተቋሞች መሄድ አለብኝ? ኖ፣ ወደ ተቋም ሳይሆን በክርስቶስን ኢየሱስ በሚያምኑት ውስጥ ማለት ነው። ተቋም ማለት ምንድን ነው? አሁን ለምሳሌ እግዚአብሔርን በብሉይ ኪዳን መጽሐፍ ቅዱስ ምናልባት አንብበው ከሆነ እግዚአብሔር ልክ እንደ ተቋማዊ አሰራር አንድን ኔሽን አንድን ህዝብ መርጧል አይደል? እስራኤልን መርጧል አይደል? ወንድማችን አዎ፣ እያዳመጥኩ ነው። መርጧል አይደል? አዎ። ህግና ስርዓት ሰጥቷቸዋል አልሰጣቸውም? ሰጥቷቸዋል። ከሌሎች አያከብሩትም፣ ሰጥቷቸዋል። ማክበርና አለማክበሩ የእነሱ ስንፍናና ድካም ነው። ግን ህግና ስርዓትን ሰጥቷቸዋል አልሰጣቸውም? በሚገባ የህይወትን ስርዓት ሰጥቷቸዋል አይደል? ኦፍኮርስ። አንድ ሰው ወደ አብርሃም ወይ ደግሞ ወደ እስራኤላውያን እምነት በጌታ በማመን ወደዛ ህብረት ለመቀላቀል ቢፈልግ ምንድነው ሊያደርግ የሚገባው? በብሉይ ኪዳኑ ህግ
ይጠመቃል፣ ቤተክርስቲያን ጆይን ያደርጋል። ኖ በብሉይ ኪዳኑ ህግ እንደገና ድገምልኝ ጥያቄን። አሁንም እንዳልሳሳት ወደ እስራኤል አምላክ ወደ እግዚአብሔር ለመጠጋት ቢፈልግ ወደ አይሁዳውያን ሃይማኖት መግባት ቢፈልግ ምንድነው የሚያደርገው የነበረው? ሃይማኖታቸውን መከተል ነው። የነሱን የእነሱን ሃይማኖት ይከተላል። የእነሱን ሃይማኖት ሲከተል ከሚያደርገው ነገር አንዱ ምንድን ነው? ሴሌብሬት ያደርጋል። የእነሱን አምላክ ማምለክ ይጀምራል። የእነሱ የሚያደርጉትን ነገር ማድረግ ሲጀምር ይፈጥራል። ወደ ኪዳኑ እንደገባ የሚያደርገው ነገርስ አላቅም። እሱን ወንድሜ ግርዘት ይገረዛል አይገረዝም? አላምንበትም። ማታምነው በእግዚአብሔር ስለማታምን አይደል? ኖ ግርዘት ማለት እንዴት? ይሄ የሚገረዙት ሴቶች ወንዶች በሕፃንነት የሚገረዙትን የምትለኝ? ስለ ሴቶች አይደለም ስለ ወንዶች ግርዘት ነው። በአይሁድ ሃይማኖት ግርዘትን ይቀበላል አይቀበልም? አንድ ሰው ይቀበላሉ እንዴ? እሱንማ በደንብ እንጂ በእኛም ሃይማኖት አለ አይደል? እኛ የምንገረዝ የለን? አትቀላቅለው። የእኛ ዝም ብሎ ተራ ነው። በእናንተ ሃይማኖት በኦርቶዶክስ የሚደረገው ተራ ግዝረት ነው። የመጽሐፍ ቅዱሳዊ ግዝረት አይደለም። የአይሁድ ሃይማኖት ግን ግዝረት ነው። ያ ግዝረትን ታምነዋለህ አይደል? አላቀውም። ምን ማለት እንደሆነ ስለማላቅ ማመኑ ይከብደኛል። እኔ የማውቀው ስለ ኦርቶዶክስ ብጠብቀኝ፣ እኔ ለምን እንደተገረዝኩ ብጠይቀኝ ይህን መግለጽ እችላለሁ። የእነሱን ያልተማርኩትን ያላነበብኩትን ነገር አሁን ሚክስድ የሆነ ኢንፎርሜሽን መስጠት አልፈልግም። የአብርሃም የመጀመሪያ ልጁ ማን ነው? ይስሐቅ የመጀመሪያ ልጁ። ሁለት ልጆች አሉት፣ እስማኤል እና ይስሐቅ የሚባሉት። አንዱ ከአጋር የተወለደ፣ አንዱ ከሳራ የተወለደ። እሺ የመጀመሪያ ልጁ ማን ነው ታዲያ? እስማኤል። እስማኤል ተገርዟል አልተገረዘም? አላስታውስም ታሪኩ ላይ። ይስሐቅ ተገርዟል አልተገረዘም? ይስሐቅ ይሁዳዊ ነው። በእኔ አስተሳሰብ ባላነብም ያየሁት ነገር ኢንፎርሜሽን ባይኖርም ተገርዟል ብዬ አስባለሁ። ለምንድን አሁን በሙሉ አሁን አንተ መጽሐፍ ቅዱስን ቅድም አነባለሁ አልከኝ። የማወራህ ነገር ላይ ግን በሙሉ እኔ እንደሚመስለኝ ብለህ ነው የምትለው። እርግጠኛ አይደለም። በመጀመሪያ እኮ አስጠንቅቄሃለሁ። እኔ የመጽሐፍ ቅዱስን ሸምድጃ አልያዝኩም ወንድሜ ብያለሁ። ጥቅሱን አይደለም ካስታወስከው መጀመሪያ ላይ ኮቶችን አላውቅም፣ ግን ያነበብኳቸውን ትዝ የሚሉኝን እነግርሃለሁ። ቁጥሩን ብትጠይቀኝ አላውቅም ብያለሁ። እኔ ቁጥር ጠየቅኩህ እንዲ ቁጥር እኮ አልጠየቅኩም። ልብ በል አላስታውስም አልኩ፣ አላነበብኩም። እንደዛ የሚል ነገር አብርሃም ይስሐቅን አስገረዘው የሚል ነገር ትዝ አይለኝም ያነበብኩበት። አብርሃምስ ተገርዟል አልተገረዘም? ኦፍኮርስ ተገርዞ ይሆናል። አላቅም መገረዙንም አለመገረዙንም። ለምንድን ነው የአብርሃምን ግርዘት አታውቅም? የይስሐቅን መገረዝ አታውቅም? የእስማኤልን መገረዝ አታውቅም? አላቅም። መገረዝ እንዳለ በዛ ዘመን አውቃለሁ። መገረዝ እንዳለ እንዴት አወቅህ? ተጽፏላ። ይገረዙ ነበር ይላል አይደለም እንዴ? አብርሃም ሳይገረዝ እንዴት ይገረዙ ነበር ተብሎ ተጻፈ? እንዴት የአብርሃም መገረዝ እንዳለ ካወቅ አብርሃም መገረዙ እንዴት አላወቅም? ይስሐቅ መገረዙ መጽሐፍ ቅዱስ ላይ ስለ መገረዝ ተጽፏል። አብርሃም ይስሐቅ ይገረዙ አይገረዙ ዲቴሉን አላውቀውም ነው እኮ እያልኩ ያለሁት። እሺ ከተገረዙት መካከል ማንን ታስታውሳለህ? ብሉይ ኪዳን ማንንም አላስታውስም። ራሴን ብቻ ነው ማስታውሰው። ይህ ሰው አሁን ታዲያ ጤነኛ ነው? ወንድሞች ናቶች ምን ላድርግ ወንድሜ? አላየሁም። ተገረዙ ይላል። ያለነበኩትን ነገር እኔ እኮ ግራ እያጋባኝ ነው። ጥያቄ ሁሉ ግራ እያጋባኝ ነው። እንዴት አውቃለሁኝ? አላነበብኩም። እኔ ነው የሚዩት ያደረኩ ህዝቡን እየጠየኩት ያለሁት። ይሄ ሰው ታዲያ ጤነኛ ሰው ነው? ወንድሞች ናቶች ይኸውላችሁ፣ መገረዝ እንዳለ አንብቤ ያለው አለ፣ ግን ማን እንደተገረዘ ግን አላውቅም አለ። አብርሃም መገረዝ እንዳለ አውቃለሁ አለ። አብርሃም እንደተገረዘ አያውቅም። ይስሐቅ እንደተገረዘ አያውቅም። ኢስማኤል እንደተገረዘ አያውቅም። ከብሉይ ኪዳን ማን እንደተገረዘ እንኳን ማንንም አያውቅም፣ ግን አውቃለሁ ይላል። አንተ አሁን ወዳጄ ምሳሌው ጥሩ ስለማይሆን ልተው፣ ኦፌንድ ሊያደርግ ስለሚችል ማለት ነው እንጂ ጥሩ ምሳሌ ነበረ። ያን ምሳሌ በደንብ ትገልጣለህ አንተ። ኦኬ እና አሁን ለአንተ መጽሐፍ ቅዱስን አነባለሁ፣ የትኛውም ተቋም ውስጥ አይደለሁኝም። መጽሐፍ ቅዱስን አንብቤ ቀጥታ ከጌታ ጋር ቼን ፈጥሬያለሁ፣ ሰንሰለት ፈጥሬያለሁ፣ ከእሱ ጋር ኮኔክት እያደረኩ ነው ምናምን ነገር እያልከን ነበር ቅድም። መጽሐፍ ቅዱስን ያነበበ ሰው ቢያንስ መገረዝን ብሉይ ኪዳን ላይ ካነበበ ተገራዡን ሰውዬ እንኳን ሊያውቅ ይገባል። የግርዘትን ሕግ የሰጠው ማን እንደሆነ ማወቅ አለበት። ተገራዦቹ እነማን እንደሆኑ የመጀመሪያ ግዝረትን ለማን ነው የሰጠው አያውቅም ይህ ሰው። ስለዚህ አሁን እንደገና ሀ ብለን አዲስ መጀመር ነው። ከፈለክ እኔ በውስጥ
ካወራኸኝ ልረዳህ እችላለሁ። ካልሆነ ግን እውነት ልንገርህ፣ በእንዲህ አይነት መረዳት ከሄድክ እንደዚሁ ቀኙም ከግራው ግራው ከቀኙ ፊቱ ከኋላው ጽድቁ ከኩነኔ ክርስቶስ ከቤልሆር ድብልቅልቅ ብሎብህ ፍጻሜህ እንዳይበላሽብህ በደንብ ወቅ። ኦኬ። ምናልባት በቅንነት ከሆነ ያወራው ኦኬ፣ በጠማምነትም ከሆነ ያወራው ኦኬ። የአብርሃምን እንኳን መገረዝ ሳታቅ ስለ መጽሐፍ ቅዱስ መገረዝን ይናገራል ብለህ ምን ማለት እንደሆነ ወንድሞች ናቶች። እሺ እኔ በቅንነት ልንገርህ፣ ግዝረትን ካመንክ የመጀመሪያው ግዝረት በአብርሃም ላይ ነው የተከናወነው። ኦኬ። አብርሃም ነው የመጀመሪያ ተገራዥ ሰው። ከሱ በፊት የተገረዘ ሰው የለም። የመጀመሪያው ተገራዥ አብርሃም ነው። ቀጥሎ የመጀመሪያ ልጁ ኢሽማኤል ነው ከአጋር የወለደው። ከዛ ቀጥሎ ደግሞ ከእናታችን ከሳራ ይስሐቅ ተወለደ። ከዛ በኋላ የይስሐቅ ዘር በሙሉ እስራኤላውያን ተገዝረዋል። ስለዚህ አሁን አንተ አንድ ሰው ወደ ይሁዲ እምነት ሲገባ ምን ማድረግ እንዳለበት እንዳለ አታውቅም። አንድም ሰው ወደ ክርስትና ወደ ክርስቶስም ሲመጣ ምን ማድረግ እንዳለበትም አታውቅም። የዘላለምን ሕይወት ከማግኘት አኳያ አሁን ክርስቶስን ተቀበል ብዬ ብል እኔ ተቀብዬዋለሁ ድሮ በልጅነቴ ምናምን ብለህ ነው የምትለው። ስለዚህ እዚህ ጋር እናብቃ። ሌሎች ሰዎች ይምጡ። ሌላ ሰው ካለ ሌላ ሰው ላስገባ። ጥሩ ሰሚ ብትሆን ትጠቀማለህ ለማለት ነው። ቴንኪው ንጉስ። ኦኬ ጊዜ ዌስት ማድረግ እንዳይሆን ማለት ነው። እሺ ኤንቲ ቅድም አስገባኝ እያልክ ነበር። ሶሪ ቦታ ስለሌለ ነው ያስገባው። እሺ ሰላም፣ እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ መካነ ኢየሱስ ነኝ። እሺ እንኳን ደህና መጣህ። እሺ እግዚአብሔር ይመስገን። ቴንክ ዩ። ጥያቄ ነበረኝና ቅድም የትኛው አጥቢያ ላይ ነው መካነ ኢየሱስ? እሱን ዲቴል መግለጽ ይሻላል ወይስ በትምህርት ብንመዛዘን ይሻላል? ብሎ ነገር የለ። እኔ የምጠይቀህን ትመልሳለህ። የትኛው ማህበረ ምዕመን ነህ? እሱን እዚህ መግለጽ ግድ ነው። እኔ ከሐዋሳ አጥቢያ ነኝ። እታች ውረድ። ጉሮሮውን የምታጸዳው እኔ ጋር መተህ ነው። አንድ የመካነ ኢየሱስ ቤተክርስቲያን አማኝ የሆነ የኔ ወንድም ነው። በጌታ በኢየሱስ ክርስቶስ በማመን የኔ ወንድም ነው። ስለዚህ የትኛው አጥቢያ ቤተክርስቲያን ተብሎ ሲባል እሺ፣ ሌሎች ካላችሁ መምጣት ትችላላችሁ። ቴንክ ዩ። 3ና 4 ጉሮሮን ከምታጸዳ የት አጥቢያ መሆንን ብትነግረኝ ማለት ለምሳሌ ኡራኤል መካነ ኢየሱስ፣ እንጦጦ መካነ ኢየሱስ እንደዚህ ቦታ ላይ ስላሉ ማለት ነው። ኦኬ። እና በትክክል የምትናገር ከሆነ ላስገባህ እችላለሁ። ሰላም ለአንተ ይሁን መምህር ኤርሚ፣ እንደምን አሉ? እንዴት ነው መምህር? እንኳን ደህና መጡ። እግዚአብሔር ይመስገን ሰላም ነው። አንዴ እሺ፣ ቆይ አንዴ ነበር። ደህና ነኝ መምህር። ጠብቀኝ። ሚዩት ያድርግ። እሺ ኤንቲ ከየት ቤተ እምነት ነው ብዬ ስልህ ከመካነ ኢየሱስ ነው ብለኛል። የትኛው ማህበረ ምዕመን ነህ? የኔ ማሳል ከአንተ ጋር የሚገናኝ ነገር የለም። ፐርሰናሊ ነው። እሺ ግድ የለም፣ ችግር የለውም። እኔ ስጠይቅህ ማስረዳት መግለጥ አይጠበቅብኝም ግዴታ ነው ወይ እያልክ ስላልከ ነው። የመካነ ኢየሱስ ቤተክርስቲያን እምነት ተከታይ ከሆንክ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እምነት ተከታይ ከሆንክ በየትኛው ማህበረ ምዕመን ውስጥ ነው ያለው? አሁን በእኛ መካነ ኢየሱስ አስተምሮት የተሳሳተ ምልከታ ስለሰጠ ስፔሻሊ በቃ አይደለም። ታች ወረድ አያስፈልግም። ጥሩ ነው የነቀልከው። ባገኘ ጥሩ ነበረ። መካነ ኢየሱስ ነኝ ብለህ በትክክል ብትናገር ነበር ማለት ነው። እሺ መምህር፣ እሺ ኦኬ